በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ከረማችሁ? እንዴት ሰነበታችሁ? አሜን። ሁላችንንም በየነበርንበት ከምናውቀውም ከማናውቀውም ክፉ ነገር ሁሉ ጠብቆ ለዚህ ዕለት ለዚህ ሰዓት ያደረሰን ቃሉን ለመማር እርሱን በዝማሬ ለማመስገን ሕሊናችንን ወደ እርሱ ከፍ ከፍ ለማድረግ ሳይገባን የረዳን የፈቀደልን አምላካችን እግዚአብሔር ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን አሜን። እንግዲህ ነገረ ልደት እንደሚታወቀው መሰረታዊ የሆነ የቤተክርስቲያን ትምህርት ነው። ሰው ከሁሉ አስቀድሞ መማር ያለበት ነገረ ድነት ነው። ምናልባት ከሱ ቀደም ብሎ ሊማራቸው የሚገቡ ነገሮች ይኖራሉ። ኦርቶዶክሳዊ እንደ ትምህርት ሃይማኖት መግቢያ ለምሳሌ ኢንትሮዳክሽን አስፈላጊ ነው። ትምህርት ሃይማኖት መግቢያ ራሱ ሃይማኖት ምንድን ነው? እንዲህ ያሉ ነገሮች አንድ እሱ ነው። ከዚህ ቢቀድም ማለት ነው። ሌላው ኦርቶዶክሳዊ የነገረ እግዚአብሔር አረዳድ ኦርቶዶክሳዊ የነገረ እግዚአብሔር አረዳድ በጣም መሰረታዊ ትምህርት ነው። እንግዲህ ነገረ ድህነት መሰረታዊ እጅግ በጣም መሰረታዊ የሆነው የቤተክርስቲያን ትምህርት ነው። ለምን ብንል ሁሉ ነገር ያለው ከድህነት ጋር የተገናኘ ነው። አምላክ ሰው የሆነው እኛን ለማዳን ነው። በቤተክርስቲያን የሚደረጉ ሚስጥራት ሁሉ የሚፈጸሙት እኛን ለማዳን ነው። ወንጌል የሚሰበከው ሰውን ለማዳን ነው። ከድህነት አንጻር ነው ወንጌል የሚሰበከው። ወንጌል ዝም ብሎ እንደማነቃቂያ ንግግር አለ። የቤተክርስቲያን ትምህርት ሰው ያላመነው እንዲያምን ያመነው ደግሞ እንዲጸና እና መዳኑን እንዲፈጽም ነው። ሌላ የተለየ ዓላማ የለውም። ሁሉ ነገር ቅዳሴ የሚቀደሰው ለድነት ወሳኝ ስለሆነ ነው። ስጋው ደግሞ የሚፈተተው በቅዳሴ ስለሆነ ነው። ጥምቀቱም የሚታተመው በቅዳሴ ስለሆነ ነው እንጂ ዝም ብሎ እሑድ እንዳይቀር ወይ ለልማድ አይደለም፣ ለሌላ ጉዳይ አለ። ከድነት ጋር የተገናኘ ስለሆነ ነው። ሁሉ ነገር ከድነት ጋር የተገናኘ ነው። ከዚህም በተጨማሪ ወይም ባሻገር ነገረ ድነት የትምህርት ሁሉ መሰረት ነው። ሌላው ትምህርት ሁሉ የነገረ ድነት ማብራሪያ መግለጫ ነው። ስርዓት የሚሰራው ድነትን ለመጠበቅ ነው፣ ድነትን ለመፈጸም ነው። ቅዳሴ በስንት ሰዓት ይገባ፣ በሂደቱ ምን ይሁን፣ ይሄ ከድነት ጋር የተገናኘ ነው። ለምን ካህናቱ ለምሳሌ አሁን ይዞራሉ፣ ይንቀሳቀሳሉ። ካህናቱ አለም ቅዳሴ ላይ ዝም ብሎ እንዳስቀዳሹ ቆመው ያስቀድሱ። ምንድነው እንቅስቃሴው? ለምን? ያ ሁሉ ከነገረ ድነት ትምህርት ጋር የተገናኘ ነው። አንድ ነገር ትዝ ብሎኝ ነው። አንድ እንደዚህ ብሎ ሰንበቴ ምናምን እየጠጣጣ አስቀድሶ የማያውቅ አንድ ሰው ልጁ በስንት ጥረት አንድ ቀን እንዲቆርብ አደረገው እና ያስቀድሰው የዛን ቀን ነው። ሰውየው የቆረበ ቀን ማለት ነው። እና ሲጨርስ እንዴት ነው አባዬ አልኩት አለ። ምንድነው ቄሶቹ ሽክትር የሚዞሩት? እንደኛ ቆሞ አያስቀድሱም? እንደዚህ ብሎ ቆሞ አይቀድሱም? እንዳለኛ እና ምን ያርጋ ያቀሙስ እና በጣም እኮ ይገርማል። ስለዚህ ነገረ ድነት የትምህርት ሁሉ መሰረት ነው። ሌላው ትምህርት ሁሉ ይሄን ለማብራራት ከዚህ የተነሳ ይሄን ለመጠበቅ ወዘተርፈ የሚመጣ ነው። የማንኛውም ትምህርት መሆን አስተሳሰብ ሁሉ መመዘኛውና መለኪያው ነገረ ድነት ነው። አሁን በምድራችን ላይ እንደምታውቁት ብዙ አይነት ሃይማኖት ነን የሚሉ አሉ። ብዙ አይነት ፍልስፍናዎች አሉ። ሁሉም ጋር መጣላት አያስፈልገንም። ሁሉንም ደግሞ ዝም አንልም። ታዲያ መለኪያው ምንድን ነው? የትኛውን እንታገሰዋለን? የትኛውን አንገታችንን እንሰጥለታለን ብንል መለኪያው ነገረ ድነት ነው። ከነገረ ድነት ጋር የማይስማማ ነገረ ድነትን የሚቃረን ነገር ልንስማማ ልንቀበለው አንችልም። ሰማዕትነት የሚጠይቀው እንደዚህ አይነቱ ጉዳይ ነው። ከነገረ ድነት ጋር በቀጥታ የማይጋጭ የማይጣላ ከሆነ ያን ያክል ሁሉ ጋራ መጣላትና ሁሉ ጋራ ደግሞ መጋፋትም አያስፈልግም። ታግሰው የሚያልፉት ነገር አለ። ቶለረብል የሆኑ ነገሮች ብዙ አሉ። ግን መለኪያው ምንድን ነው? የቱን እንታገሳለን፣ የቱን አንታገስም? የነገረ ድነት ትምህርት ነው። ነገረ ድነትን የሚቃወም ነገር ምንም ልንታገሰው አንችልም። ከዛ ባሻገር የሆኑ ነገሮች ግን እንደ ጊዜ ግብሩ ዓለሙ ሰፊ ነው፣ መተው ይቻላል። ሰው ለምን ተፈጠረ የሚለውን ጥያቄ የሚመልስልን ነገረ ድነት ነው። ለምን በዚህ ዓለም እንኖራለን? በዚህ ዓለም ስንኖር ለምንድን ነው ሞት የመጣው? እግዚአብሔር ጥንቱን እንድንሞት ስለፈጠረ ነው ወይስ ሞትን ማን አመጣው? በዚህ ዓለም ሕማም፣ ደዌ፣ መከራ፣ ፍልጠት፣ ቁርጠት፣ ጭንቀት ይህ ሁሉ ከየት መጣ? እግዚአብሔር ሰውን ጥንቱን ሲፈጥረው በዚህ አይነት ሁኔታ ማለት እንዲጨነቅ፣ እንዲያዝን፣ እንዲተክዝ ህይወቱ ሁሉ በውጣ ውረድ የተሞላ እንዲሆን አድርጎ ስለፈጠረው ነው ወይስ ያን ያመጣ ነው እኛው ራሳችንን የሚለውን ሁሉ ከመሰረቱ የሚያስተምረን ነገረ ድህነት ነው። እንደገና ከሞት በኋላስ ምን አለ? ምንድን ነው የሚጠብቀን? እራሱ ለምን እንሞታለን? ዛሬ በብሉይ ኪዳን የነበሩ ወገኖቻችን የሚሞቱት ሞትና እኛ የምንሞተው ሞት አንድ ነው አይደለም? የብሉይ ኪዳንና የሐዲስ ኪዳን ልዩነቱ ምንድን ነው? በብሉይ ኪዳን የነበሩ ሰዎች ይሞቱ ነበር፣ እኛም የሆነ ሞታለን። ከኛ በፊት የሞቱ ወገኖቻችንን ቀብረናል፣ እኛም እንከተላለን።
ታዲያ ምንድነው ልዩነቱ? የኦሪትና የወንጌል እነሱም የሞቱ ነበር፣ እኛም ብንሞት ከሆነ የት ላይ ነው ልዩነቱ? እንደገና እናቶቻችን ለምን በጭንቅ ይወልዳሉ? በጭንቅ መውለድ ከየት መጣ? እግዚአብሔር ሴትን ሲፈጥር ከጥንቱ ከመጀመሪያው በቃ በጭንቅ መውለድን የባህሪ ግዴታ አድርጎት ነው ምን አመጣው የሚሉ ነገሮችን ሁሉ ከመሰረቱ መረዳት የሚያስችለው የነገረ ድህነት ትምህርት ነው። እንግዲህ ነገረ ድህነት ወደ ሰው ተፈጥሮ ይወስደናል። እንደምታውቁት ያው የዳነው ሰው ነው። ሰው ዳነ ለማለት ደግሞ ታሞ ነበር ማለት ነው። ስለዚህ የሰው ጉድለት፣ የሰው ችግር፣ የሰው ሞት ከየት መጣ ወደሚለው ወደ ጥንተ ተፈጥሯችን ይወስደናል። እንደሚታወቀው እግዚአብሔር ከሁሉ ፍጥረት አክብሮ የፈጠረው ሰውን ነው። ሰውን አክብሮ በሁሉ ነገር ሰውን ረቂቅም ግዙፍም አድርጎ ነው የፈጠረው። መላእክት ረቂቃን ብቻ ናቸው፣ ግዘፍ የላቸውም። ሌሎች ፍጥረታት ደግሞ ይሄ ምንድነው የሚባለው እጽዋቱ፣ እንስሳቱ፣ አራዊቱ ደግሞ ግዙፋን ብቻ ናቸው፣ ርቀት የላቸውም። ሰውን ግን ከረቂቁም ዓለም ከዓለም መላእክትም የሚሳተፍ ከግዙፉም ዓለም ከዓለም እንስሳት የሚሳተፍ በባህሪው ረቂቅና ግዙፍ የተዋሃደ አድርጎ ነው የፈጠረው። ረቂቁ ሰውነታችን ማነው ነፍሳችን፣ ግዙፉ ደግሞ ሰውነታችን። ስለዚህ ሰው ማለት የረቂቅና የግዙፍ ተዋህዶ ሁሉንም ዓለም የወከለ ነው። ሰው ማይክሮኮስሞስ ነው የሚባለው ለዚህ ነው። ማለት ትንሹ ዓለም ማለት ነው። ዓለም አሁን ረቂቁም ግዙፉም አይደለም። ልክ ሰው ረቂቁም ግዙፍም የተዋሃደበት ነው። ማይክሮኮስሞስ ነው። ዓለምን ይወክላል። ሰው ወካይ ነው ሲባል በብዙ መንገድ ነው። ረቂቁን ዓለም መላእክትን፣ የማይታየውን ዓለም ነፍሳችን ተወክላለች። የሚታየውን ዓለም ደግሞ ስጋችን፣ ሰውነታችን ይወክላል። ስለዚህ ሰው ማለት ይሄ ሁሉ ጸጋ የሰው መግለጽ አይቻልም። እግዚአብሔር እንደ ሰው ያከበረው ፍጥረት የለም። እንደ ሰው የሚያስቸግረው የለም። እንደ ሰው የሚያከበረው የለም። እንግዲህ ጥሎበት ሰውን ወዶታል። እንዴት አይነት እኮ ነገር ነው። ስለዚህ በዚህ ሁሉ ክብር ፈጠረው። ሲፈጥረው ይሄን ሁሉ ጸጋ ሲሰጠው አንድ ትእዛዝ ሰጠው። ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ አለ። አሁን ይሄን ለምን ሰጠው? አዳምና ሔዋን ይህን ትእዛዝ ጠብቀው ሲኖሩ ከሆነ ጊዜ በኋላ በትውፊት 7 ዓመት ያክል ከዛም አለፍ ያሉ ቀናትን ከኖሩ በኋላ ያው ታሪኩን ስለምታውቁት ዲያብሎስ መጣ፣ ሔዋንን ሰበካት። ከዛ በኋላ ሔዋን ሚስጥሯን አውጥታ ግልጥ አድርጋ ሰጠች። እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ ለምን ከለከለ የሚል የስለላ ጥያቄ ነው የጠየቃት። ለምንድን ነው እንዲህ ብሎ የጠየቃት? አውጫጭኝ ማለት ነው። አውጫጭኝ ለምን እንዲሁ ከለከላችሁ? አዛኝ መስሎ እንዴት ምን አለበት በሉ እንዴት ይከለክላቸዋል ማለት እኮ። በዚህ ጊዜ አንድ ደግሞ በሞኝነት ይሄ የዋህነት አይባልም፣ ሞኝነት ነው የሚባለው። የዋህነትና ሞኝነት የተለያዩ ነገሮች ናቸው። የዋሃን ጥበበኞች ናቸው፣ ሞኞች ግን ጥበብ የሌላቸው ናቸው። እና ይህ አይደለም ከዚህ ሁሉ እኮ አልከለከለም፣ የከለከለን ከአንድ ዛፍ ብቻ ነው አለ። እንዴ እሱ የሚፈልገው ይሄን ሚስጥር አይደል እንዴ? ስለዚህ ከዛ በኋላ ያው ሰበካውን ቀጠለ። የከለከላችሁ እኮ ስለምትሞቱ አይደለም፣ ብትበሉ እንደሱ አምላክ ስለምትሆኑ ነው። ስለዚህ ከሱ ጋር እንዳትስተካከሉ ነው እቺ መንገድ የዘጋባችሁ። እና ለምን ሞኝ ትሆናላችሁ ነው ብሉና አምላክ ሁሉ። ስብከቱ ያጓጓል ቢሆን ኖሮ ሁልጊዜ ክፉ ስብከት ክፉ ሆኖ አይመጣም። ብዙ ሰው የሚታለለው ለዚህ ነው። እንዲህ አንዳንዴ ግን ሰውነታችን ከቶ ምን እየሆነ ነው? በጣም ያሳዝናል። ብዙ ሰው እንደው የትልልቅ ሰው ሳይቀር ትልልቅ በእድሜ በዚህ በዘመናዊ ወረቀትም በጣም በማይረባ አጥማቂ ምናምን በሚባል ሰው ሲነዳ ሲታይ ሰውነታችን የት እየሄደ ነው ብሎ በጣም በእውነት ያስተዛዝባል፣ በጣም ያስተዛዝባል። እና ሌላ ቢቀር ይችን በልቶ አምላክ መሆን ብቻ ዲያብሎስ ራሱ ለምን አምላክ አይሆንም ነበር? እስኪ አምላክነትን ያክል ነገር ለራሱ ትቶ ለሰው ይሰጣል ለሌላ። እና ብላውና እስኪ አንተ ሆን ማለት ይቻል እኮ ነበር። አሁን ይሄ በኋላ የመጣ እውቀት ነው። ኋላ የመጣ ሰው መሬት ላይ ያለ ሰው እንደተባለው ያውቃል፣ ፈተና ላይ ያለ ሰው ግን አይደረስም። ስለዚህ በማንም ሰው ፈተና ላይ መፍረድ የማይገባው ለዚህ ነው። እኛ በዛ ሰው ቦታ ብንሆን ምን እንደምናደርግ ምን እንደምንሆን አናውቀውም። ምናልባት ያ ሰው ካደረገው የባሰ ክፉ ልናደርግ እንችላለን። በኋላ በመጣ እውቀት ቀድሞ የሆነ ነገር ጀጅ ማድረግ አይቻልም። አንድ የማን ሀገር ፈላስፋ ነው ምን የሚል ብሂል አለው? ኋላ ባገኘሁት እውቀት ያኔ ያን ውሳኔ ስወስን በነበረኝ እውቀት ተመስርቼ የወሰንኩትን ውሳኔ መውቀስ አልችልም ይላል። ያን ትናንት የወሰነው ትናንት በነበረን እውቀት ነው። ዛሬ ሌላ እውቀት ስላገኘን ትናንት የነበረንን ውሳኔ ሄደን ወደኋላ ማስተካከል አልችልም። ስለዚህ ትናንት እንዲህ ባላደረኩ እያሉ መቆጨት ሞኝነት ነው። ትናንት የምናደርገው ትናንት በነበረን መረዳት ነው። ስለዚህ ሔዋንም የሰይጣንን ምክር ሰማች። አዳምና ሔዋን ምክሩን ተቀብለው ያው የተከለከሉትን ነገር አደረጉ። አሁን የጣሱት እምነትን ነው፣ እግዚአብሔርን ማመንን ነው ያፈረሱት። ፍሬ መብላቱ ምልክት ነው፣ ያ መገለጫ ነው።
ግን እግዚአብሔር ይሄን ብታደርጉ ትሞታላችሁ ያላቸውን ነገር ክደው ከእግዚአብሔር ይልቅ ሰይጣንን ነው የታመኑት። ስለዚህ እምነት ነው የፈረሰው እንጂ እግዚአብሔር አሁን አንድ ፍሬ ተበላ አልተበላ የሚጎልበት የሚጨመርለት ነገር ነው አይደለም። ምልክት ነው፣ ሲምቦሊክ ነው። ስለዚህ ያን ፍሬ በሉ። በዚህ ጊዜ እንግዲህ ከባድ ነገር ተከሰተ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 7-11 ላይ ምን ይላል? የሁለቱም አይኖች ተከፈቱ ይላል። አሁን ያ የተከለከሉትን ሲበሉ በፊት ዕውር ነበሩ እንዴ? ምንም ጥያቄ የለውም፣ አይናቸው ነበር። ግን አይናቸው ለክፉ ነገር ተከፈተ ነው። ምክንያቱም በፊት የሚያውቁት መልካም ነገር ብቻ ነበር። መልካምና ክፉን የሚያስታውቅ ዛፍ አይደለ የተባለው። ስለዚያም ክፉን አወቁ ነው። ክፉ የሚባለውን ነገር በተግባር አወቁት። አሁን ህፃናት ብዙ ክፉ ነገር አያውቁም። ኦልሞስት አሁን ህፃናት ምንም ያን ያክል ክፉ ነገር አያውቁም። አዳምና ሔዋን ከዛ በበለጠ ንጹሃን ነበሩ። አሁንም ቅዱሳን በብዙ ድካም ሲበቁ ይሄ ብቃት የሚባለው ደረጃ ሲደርሱ ክፉ ነገር አያውቁም። እነሱ አሁን ቅዱሳን ከበቁ በኋላ ራቁት መሆን፣ ይሄ የምግብ አይነት ጣዕም መለየት ምናምን እዛ ደረጃ አያውቁትም። ያ አይነት ቅድስና ነበር የነበራቸው። አሁን ያን አጡ። አይናቸው የሚያየው ሌላ፣ ስሜታቸው ሌላ፣ ራቁት መሆናቸውን አወቁ ይላል። በፊት እኮ ልብስ እንደዚህ አይነት አልነበራቸውም፣ ግን በጸጋ የተከበቡ ነበሩ። በጸጋ ብርሃን የተከበቡ ነበሩ። ያ ሁሉ ታጣ። ቢቸግራቸው የበለስ ቅጠሎች ሰፍተው መልበስ ሞከሩ። የመቸገር እኮ ልብስ የምንለብሰው ራቁትነትን ለመሸፈን ነው አይደል? ይሄ ልብስ ያስፈልገን ራቁት ለመሸፈን ነው። ጥንት ግን ራቁትነት ራሱ ስላልነበረ ልብስ አያስፈልግም ነበር። ይሄ ሁሉ ጸጋ ታጣ። ይሄ ሁሉ ድርብርብ ነገር መጣ። ከሁሉም በላይ በበላ ቀን ሞትን ትሞታለህ የሚለው ትእዛዝ ተፈጸመበት። ስለዚህ ሞት ወደ ሰው ሕይወት ገባ። ዕፀ በለስ የተፈጠረችው አዳም ለእግዚአብሔር ያለው ፍቅር እንዲገለጥ ነው። ዕፀ በለስ መሰናክል አልነበረችም። አዳም ለእግዚአብሔር ያለውን ፍቅር በተግባር መግለጥ እንዲችል ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ጌታችን እንዲህ ብሏል፣ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትን የሚወደኝ እርሱ ነው ይላል። ስለዚህ እግዚአብሔርን ለመውደድ ሁለት ነገሮች ያስፈልጋሉ። ምንና ምን? አንደኛ ትእዛዙ በእርሱ ዘንድ ያለው መሆኑ። ትእዛዙ ከሌለም መውደዱን መግለጥ አይችልም ማለት ነው። አንደኛ። ሁለተኛ ትእዛዙን መጠበቅ። ስለዚህ እግዚአብሔር ለአዳምና ለሔዋን ትእዛዝ የሰጣቸው ይህን ትእዛዙን ጠብቀው እንደሚወዱት በተግባር እንዲገልጡ ነው። እግዚአብሔር አዳምን እንደሚወደው በብዙ መንገድ ገልጧል፣ ያን ሁሉ ጸጋ በመስጠት። ታዲያ አዳምስ እግዚአብሔር እንደሚወደው በምን ያሳይ? አለዛ ዝም ብሎ አዳም ተመጽዋች ሊሆን ነው። ዝም ብሎ እንደ ኔቪቲ አይነት እየተመጸወተ እንዲሁ ተመስገን እያለ መኖር አይደለም። እግዚአብሔር ሰውን በፍቅሩ ተጋሪ ፓርቲሲፔቲቭ በፍቅሩ እንዲጋራ አድርጎ ነው የፈጠረው። ታዲያ ፍቅሩን በምን ይግለጥ አዳም? ይችን ሕግ በመጠበቅ ነው። ይችን ሕግ ይችን ፍሬ በመተው እግዚአብሔር ያን ሁሉ ጸጋ የሰጠኝ አምላኬ እኔም ለሱ ያለኝ ፍቅር ከዚህ ዛፍ ፍቅር በላይ ነው። አንድ ፍሬ ምንድን ነው እያለ መስዋዕት በማድረግ ሳክሪፋይስ በማድረግ ይችን ሕግ በመጠበቅ ይችን ፍሬ ባለመብላት ለእግዚአብሔር ያለው ፍቅር የበለጠ መሆኑን እንዲገልጥ በተግባር የተሰጠው እድል ነበር፣ ኦፖርቹኒቲ ነበር። ያን እድል ነው ያበላሸው። ፍቅር ያለ መስዋዕትነት አይገለጥም። ሰዎች ለሀገራቸው ያላቸውን ፍቅር ህይወታቸውን ይሰጣሉ፣ ለሀገራቸው አካላቸውን ይገብራሉ። ለክርስትናቸው ለሃይማኖታቸው ለእግዚአብሔር ባላቸው ፍቅር ሰማዕታት ይሆናሉ። አዳምና ሔዋን እዛ ደረጃ የሚያደርስ ሰውነትን ለመከራ አሳልፎ የሚሰጥ ሳይሆን አንድ ፍሬ በመጠበቅ አንድ ትእዛዝ በመጠበቅ ፍቅሩን መግለጥ እንዲችሉ ነበር የተሰጣቸው እድል። አልተጠቀሙበትም እንጂ። ሁለተኛው እቺ ዕፀ በለስ የተፈጠረችው የሰው ነፃነት እንዲታወቅ ነው። ሰው ነፃ መሆኑ የታወቀው ሕግ ስለተሰጠው ነው። አትብላ ማለት እኮ መብላትም አለመብላትም ይችላል ማለት ነው። ስለዚህ ነፃነቱ ታወቀ፣ ተረጋገጠ ማለት ነው። አሁን ለነፃነት ለሌለው ትእዛዝ አይሰጥም። ለእንስሳት ሕግ አይወጣም ማለት ነው። እንስሳት ማድረግም አለማድረግም አይችልም። ሰው ግን አትብላ ሲለው መብላትም አለመብላትም ይችላል። ነፃ ነው ማለት ነው። ስለዚህ የሰው ነፃነቱ እንዲረጋገጥ እንዲታወቅ እንዲገለጥ ነው። ሌላው ለሰው ለክብሩ መገለጫም እንዲሆን ነው። ሰው ኃላፊነት ሊሰጠው ሊታመን የሚችል ፍጡር መሆኑን ለመግለጥ እግዚአብሔር ሰውን በትልቅ ክብር ነው የፈጠረው። ይህችን አደራ እስኪሰጠው ድረስ ማለት መቼም ሰው አደራ የሚሰጠው ለሚያምነው ከሰው መርጦ ለይቶ ነው እንጂ ብሎ ለማያውቀው ወይ ለመንገደኛ ሁሉ አደራ አይሰጥም፣ ሚስጥር አይነግርም። ስለዚህ እግዚአብሔር ሰውን ምን ያህል እንዳከብር ይችን ጠብቅ፣ እሺ አደራ እንዳትነካ እያለ ምን ያህል በእሱ ዘንድ በእግዚአብሔር ዘንድ ሰው ትልቅ ቦታ የተሰጠው መሆኑ እንዲታወቅ ነው። ከዚህም ጋር አራተኛ የራሱን ፍጡርነትና የእግዚአብሔርን ቸርነት በቋሚነት እንዲያስታውሰው ነው። ሰው ግዛ ንዳ ሲባል
ይህን ትእዛዝ ይህን ጸጋ የሰጠው አምላክ መኖሩን እንዳይረሳ ነው። ስልጣን ሲበዛ አደገኛ ነው። እንደ ስልጣን በጣም መጥፎ ነገር የለም። ሰውን ማንነቱን ያስረሳል። በጣም አደገኛ ነው። በጣም አደገኛ ነው። ስለዚህ አዳም እንስሳቱን አራዊቱን ሁሉ ሲገዛ ሲነዳ ፈጣሪውን እንዳይረሳ ይህ ባህሪ ክብሩ እንዳይመስለው ይቺ አስታዋሽ ናት። ሪማይንደር አስታዋሽ ያችን ዛፍ ሲያይ ግዛ ንዳ ያለኝ አምላክ ይችን ትእዛዝ ሰጥቶኛል እያለ እንዲያስታውስ ከልኩ እንዳያልፍ ነው። ማንነቱን እንዳይዘነጋ ሰውን ለመርዳት ለመጠበቅ የተሰጠ ነው። ይሄ ሁሉ ለሰው ጥቅም ነው። እግዚአብሔር እኛን ለመጠበቅ ያደረገው ጥረት ነው። ግን ይሄ ሁሉ ሆኖም አልተጠቀምንበትም እንጂ ለምን አልከለከለው? አዳምና ሔዋን ዕፀ በለስን ሲበሉ ለምን አልከለከላቸውም የሚሉ ሰዎች አሉ። አትብላ ብሎታል አይደለም? አሁን አዳምና ሔዋን ሄደው ሊበሉ ነው። እንዲህ አበዛችሁት፣ አይሆንም። እንደ ብነግራቸው እውነት መሰላችሁ? ተው ተው ብሎ እጁን ስብስብ ለምን አላደረግም? ይህን ሁሉ መከራ ከሚያመጣ አዳምን በራሱ ላይ ራስ በኋላ ሰው ሆኖ መከራ ከሚቀበል ከመጀመሪያ እጁን ቢይዘው ኖሮ ካለቀ ነበር። ለምን እንዲህ አላደረግም ይመስላችኋል? እስኪ ሀሳብ ስጡ። እግዚአብሔር አልከለከለውም ከመብላት። ለምን? በጣም ጥሩ፣ ነፃ ፈቃዱን ስለማይከለክለው። በበላ ቀን ትሞታለህ አትብላ ብሎት ሲያበቃ ሊበላ ሲል አይሆንም ካለ ቀድሞ የሰጠው ነፃነት ምን ሆነ ማለት ነው? የውሸት የማስመሰል። እንደዚህ ዓለም ዲሞክራሲና ነፃነት ዝም ብሎ የፖለቲካ ዲስኩር ይመስል ነበር። በዚህ ዓለም የትም ሀገር ነፃነት የለም። ቃሉ ነው ያለው። ዲሞክራሲ ዲክሽነሪ ላይ ነው ያለው። አሁን የአሜሪካም ተንኮል ተጋልጧል። ብዙ ሰውኛ በዚህ በምዕራባዊ ሚዲያ እና በሆሊውድ ፊልም ስለተጃጃለ አሜሪካ ማለት የዲሞክራሲ በቃ ዋና ሀገር ትመስለው ነበር። እንደ አሜሪካ ኢዲሞክራሲያዊ እና በጣም አረመኔ ሀገር የለም። አሁን በእርግጥ ብዙ ሰው አይኑን ገልጧል። እግዚአብሔር ይመስገን። ችግር ጥሩ ነው። ስለ አሜሪካ ሲነገር ልክ እንደ ሃይማኖቱ የተነካ ከሚመስለው ስሜት አንዳንዱ ሰው ከዛም በላይ የሚቆረቆር ነበር። እንደ አሜሪካ ዲሞክራሲ እንደ አሜሪካ አረመኔ ሀገር የለም ጌታዬ። የሚገዙት 0.001 ምናምን የማይሆኑ ናቸው። ሌላው ዝም ብሎ አገልጋይ ነው። በዛ የነበሩ ጥንታዊ ተወላጆችን ይሄ ኔቲቭ ወይም ሬድ ኢንዲያንስ የሚሏቸውን ከ95% በላይ ጨርሰዋቸዋል። በበሽታ በቀጥታ መግደል፣ መሬታቸውን በመቀማት ሕክምና እንዳያገኙ በማድረግ ሜንታል ቶርቸር በሚባለው ይሄ ህሊናቸውን በማቁሰል በመሳሰሉ። እውነት ፍትህ ቢኖር ኖረ በዚህ ዓለም አሜሪካ ነበረች ቁጥር 1 የሰው ልጆችን በመጨረስ በጄኖሳይድ ተጠያቂ መሆን የነበረበት። አሁን አሜሪካ ያለው ዜጋ ከምዕራብ አውሮፓ ከእንግሊዝ፣ ፈረንሳይ፣ ጀርመን ምናምን የሄደው ነው። በአብዛኛው ከእንግሊዝ ሄደ። አሜሪካ ጥንታዊ የነበሩት ዜጎች ነበሩ። ባዶ ፕላኔት አልነበረም። ባዶ ማነው ስሙ ኮንቲኔንት አልነበረም። ባዶ አህጉር ብዙ ህዝብ ነበረ። ሬድ ኢንዲያንስ የሚባል አጥፍተዋቸዋል። ላቲን አሜሪካ ከስፔን እና ፖርቹጋል ማነው የሄዱት አጥፍተዋቸዋል። አብዛኛው ዛሬ የደቡብ አሜሪካ የአርጀንቲና የብራዚል አርጀንቲና ምናምን ነዋሪ ስፔናውያን ናቸው በትውልድ። የብራዚል ነዋሪ ፖርቹጊዞች ናቸው። ተወላጆቹ ኦልሞስት ጠፍተዋል። ብዙዎቹ ጥቂቶች ናቸው ያሉት። አፍሪካ እንደዛ ሊያደርጉ ነበር። አድዋ ላይ ተበላሸባቸው። አድዋ አጨናገፈ። ቀጣይ እንደ ደቡብና ሰሜን አሜሪካ ህዝቡን አጥፍቶ በአውሮፓዊ በምዕራብ አውሮፓ ዜጋ የማስፈሩ ምኞት አድዋ ላይ ተጨናገፈ። ኢትዮጵያ አሁን ድረስ የምንከፍለው ዋጋ የዛ ምክንያት አጨናገፉብን ነው። ስለዚህ ያን ፕሮጀክት መቀጠል አለብን። አፍሪካውያንን አጥፍተን እንደዛ መውረስ አለብን ነው። ለዚህ ደግሞ ኢትዮጵያ መጥፋት አለባት። እንግዲህ የምንኖርበት ሁኔታ በዚህ ምክንያት ነው። አሁን ወደ ሌላ ትንታኔ የገባው ግን ይህም ሌላ አይደለም። የምንኖርበት ነው። ይህን በደንብ ማወቅ አለብን፣ መንቃት አለብን። ፖለቲካ እንደዚህ ነው ያሉ የተጃጃልበት ዘመን ማብቃት አለበት። አንድ ነው። ሊያጠፉን የሚመጡት በዛ መንገድ ነው። ሊያጠፉን የሚመጡት በዚህ መንገድ ነው እና እግዚአብሔር ግን ነፃነቱ የእውነት ስለሆነ በዚህ ዓለም ዝም ብሎ የነፃነት ዲሞክራሲ ምናምን በሚሉ ቃላት ሰው መታለል የሌለበት ማታለያዎች ናቸው። ማታለያዎች ናቸው። ምንም ጥያቄ የለውም። እና የአዳም ነፃነቱ እውነተኛ እንጂ እንደዚህ ዓለም ማስመሰል ስላልሆነ አልከለከለውም። ሌላ ያልከለከለበት ምክንያት የግድ ከኔ ጋር ኑር ያለው እንዳይመስል ነው። አዳም በልቼ ሞታለሁ ሲል አይሆንም ማለት በቃ ከኔ ጋር ኑር የግድ ማለት ይሆናል። እግዚአብሔር ደግሞ አስገድዶ ከሱ ጋር ያኖረው። ማስገደድ ካለ ደግሞ ህይወትም ጣዕምም ትርጉምም አይኖረውም። ጣዕም ያለው በፈቃድ ነው። አሁን ለምሳሌ እናንተ ተገዳችሁ እዚህ እስከ ዛሬ እስከ 10 ሰዓት ቆዩ ብትባሉስ እንዳትንቀሳቀሱ ብትባሉ ምን ይሰማችኋል? ደስ ይላችኋል? በፈቃዳችሁ ግን እዚሁ ልታድሩ ትችላላችሁ።
ስለዚህ ጉዳዩ ያለው ፈቃድ ላይ ነው፣ ፈልጎ የማድረግ ጉዳይ ነው። ግዴታ ካለ ሰው ተገዶ ልጋት ማር እንኳን ተገዶ ከተጋተ አይጣፍጥም። ለምን? ፍላጎት ከሆነ ግን ኮሶም ቢሆን የግድ ብሎ ይጠጣል። የፍላጎት ጉዳይ፣ የነፃነት ጉዳይ። ስለዚህ አዳምን የግድ መኖር አለብህ ከኔ ጋር ካለው ህይወት ራሱ ጣዕም ያጣል፣ ትርጉም ያጣል። እያወቅነው ሁሉ እናጠፋለን እና ድሮ የቀረ ብቻ ጉዳይ አይደለም። ሰው ህይወት እያለ ሞትን ይመርጣል። ስለዚህ ሞት የገባው በራሳችን የተሳሳተ ምርጫ ነው። መጽሐፈ ጥበብም ላይ እግዚአብሔር ይገብረ ሞት አላ ረሲያን ሰላም ጽዋ ረሰይ ወአርከ ይላል። እግዚአብሔር ሞትን አልፈጠረም። እግዚአብሔር ሞትን አልፈጠረም። ግን ሰነፎች ሰዎች አዳምና ሔዋን ሞትን አመጡት። ባልንጀራ ወዳጅ አስመሰሉት፣ አደረጉት ይላል። ጠላትን ወዳጅ አደረጉት። ስለዚህ ሞትን ስበን ጎትተን ወደ ውስጣችን ያስገባ ነው እኛ ነን። ቅዱስ ጳውሎስም ሮሜ 6:23 ላይ የኃጢአት ደሞዝ ሞት ነው ይላል። ስለዚህ ሞት ወደ ሰው ህይወት ሰተት ብሎ ገባ። ሰውም ከዛ ቅጽበት ጀምሮ ሟች ሆነ። በዚህ ጊዜ እግዚአብሔር ምን አደረገ? ኦሪት ዘፍጥረት ምዕራፍ 3 ቁጥር 15-19 ላይ እግዚአብሔር ያደረገው ነገር እንዲህ ተገልጿል። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ። አሁን አንተ ፍርዱን የሚጀምረው ከሰይጣን ነው፣ በእባብ አድሮ ከመጣው ከሰይጣን። ስለዚህ ሰይጣንን በእባብ ተሰውሮ የመጣውን ሰይጣን ምን አለው? በአንተ ማለት በሰይጣን በዲያብሎስ እና በሴቲቱ መካከል ጠላትነትን አደርጋለሁ። በዘርና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። እንግዲህ የመጀመሪያው ወንጌል የሚባለው ይሄ ነው። ፕሮቶ ኤቫንጀሊ የሚሉታል። የመጀመሪያው የምስራች የሚባለው ይሄ የመጀመሪያው የምስራች። ወንጌል ማለት የምስራች ማለት ነው አይደል? ወንጌል ቃሉ ምንድን ነው? ወንጌል ቃሉ ወንጌል ኢቫንጌሊዮን የሚለው የግሪክ ጽር ቃል ነው። በግዕዝ ሲሆን ዜና ሰናይ የሚለው ቁሙ አጽሙ ወንጌለ ቅዱስ ወይም ዜና ሰናይ የሚለው ማለት ነው። ስለዚህ የመጀመሪያው መልካም ዜና ይሄ ነው። ተስፋ የተሰጠው ይሄ ነው። ምን የሚል ነው? አንተ ማለት ዲያብሎስ፣ በዲያብሎስ እና በሴቲቱ መካከል ጠላትነትን አድርጋለሁ። በሴቲቱ ዘር ይላል፣ በዘርና በዘሯ። የሴቲቱ ዘር የተባለው በአጭር ቋንቋ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ እርሱ ማን? የሴቲቱ ዘር ራስህን ይቀጠቅጣል። የማንን ራስ? የዲያብሎስን ራስ። ስለዚህ የዲያብሎስን ራስ የቀጠቀጠው የሴቲቱ ዘር ማለት ነው ኢየሱስ ክርስቶስ ነው። መቼና የት ነው የቀጠቀጠው? በዕለተ ዓርብ ቀራንዮ መስቀል ላይ። ስለዚህ ይህን ተስፋ አስቀድሞ ሰጠ። እግዚአብሔር ሰውን ያለ ተስፋ አልተወውም። ምክንያቱም ያለ ተስፋ መኖር የመጨረሻው ከባድ ነገር እሱ ነው። ሰው ምንም ቢኖር ተስፋ ከሌለ በቃ ጨለማ፣ ሰማይ ምድሩ ድፍት ነው የሚለው። ስለዚህ እግዚአብሔር ሰው ተስፋ ቆርጦ እንዲህ ባለ ሁኔታ እንዲኖር አልተወውም። ከዛ በኋላ ግን ቀኖና ነው የሰጠው። ስለዚህ ይሄ የመጀመሪያው ወንጌል አካላዊ ቃል ኢየሱስ ክርስቶስ ሰው ሆኖ ዲያብሎስን በመስቀል አናቱን እንደሚቀጠቅጠው ይህን ተስፋ ሰጠ። ከዛ ቀጥሎ ቀኖና። ቀኖና ማለት ቅጣት አይደለም። ቀኖና ሕክምና ነው። ቀኖና ሕክምና ነው። አሁን ለምሳሌ ኃጢአት ስንናዘዝ የምንቀበለው ቀኖና ቅጣት አይባልም። አንዳንድ ሰዎች ቅጣት ይላሉ። ይህ በጣም ስህተት ነው። ሕክምና ነው። ሕክምና ነው። አሁን ለምሳሌ ወደ ሐኪም ቤት ሄደን ተመርምረን የሚሰጠን መድኃኒት መርፌ ቅጣት ነው የምንለው? እኔ ልብሳችንን ዝቅ አድርገን በመርፌ እያመመን ስንወጋ ተቀጣ ነው እንደምንል? ሐኪሙ ቀጣኝ እንላለን? ስንት መርፌ ተቀጣ ይባላል? ሕክምና ነው። ወደን ፈቅደን የምናደርገው ነው። እያመመን ደማችንን የምንሰጠው ለምንድን ነው? ቀኖናም ስገድ ምናምን የሚባለው ቅጣት አለ። የኃጢአት ቅጣትማ ሞት ነው። በቃ ምንም ሌላ ሌላ። ይሄ ግን ሕክምና ነው፣ ሜዲኬሽን ነው። ስለዚህ ቀኖናውን እንዲህ ሲል ሰጠ። ለሴቲቱም አለ። አሁን ቀኖናውን ከሴቲቱ ነው የሚጀምረው። ለሴቲቱም አለ በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ። ይሄ በቀኖና የመጣ ነው ማለት። ሰው ባይበድል ኖሮ ሰው እንዴት ይዋለድ ነበር አናውቅም። ምክንያቱም አልሆነም። ያን አጥፍተነዋል። ሰው እንዴት ይባዛ ነበር አናውቅም፣ ሆኖ ስላላየ ነው። አንዳንድ ሊቃውንት የራሳቸውን ስፔኩሌሽን ወይም ግምት የሰጧል። ይሄ ዶክትሪን አለ፣ ስፔኩሌሽን። ለምሳሌ ጌታችን ከመቤታችን በድንግልና ተወልዷል እና እንዲህ ባለ መንገድ መወለድ ይችል ነበር ብለው ሀሳብ የሰጧሉ። ወይም ለምሳሌ አይን ዝም ብሎ እንደሚያየው አሁን አይን ሲያይ ህመም የለውም አይደለም፣ ጆሮ ሲሰማ ፔን የለውም። እንደዛ ባለ መንገድም መዋለድ ሊኖር ይችል ነበር ብሎ ይሰጧል። ግን ስፔኩሌሽን አይታወቅም ስላልሆነ ያን አጠፋ ነው ያን እድል። ስለዚህ አሁን በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ። በጭንቅ ተወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። እንግዲህ ቀኖና ነው የተሰጠ ማለት ነው። ይህን ያመጣው ጥፋት ነው። ወደ አዳም ቀጠለ ደግሞ። አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩት ዛፍን በልተሃልና ምድር ካንተ የተነሳ የተረገመች ትሁን።
ቀጥታ አዳምን አልረገመውም እኮ። ማንን ነው የረገመው? ምድርን። አያችሁ፣ ቀጥታ እንዳይረግመው ስለሚወደው። አንዲት ሴት ምን አለች አሉ? የእሷና የጓደኛዋ ልጆች በጣም አስቸግረው ያንቺ ልጅ እንደሆነ አይኑ ይፍሰስ፣ የኔም ልጅ ከሆነ ምን ይደረጋል? አይኑ ይፍሰስ ማለት ከበዳት የራሷን ልጅ እና እግዚአብሔር አዳምን አልረገመው። ካንተ የተነሳ ምድር የተረገመች አለው። በሕይወት ዘመን ሁሉ በድካም ከእርሷ ትበላለህ። እንግዲህ በድካም መብላት ቀኖና ነው። እሾህንና ሜኬላን ታበቅልብሃለች፣ የምድርን ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ። አፈር ነህና ወደ አፈር ትመለሳለህ። ይሄ ቀኖና ነው። በጥንተ ተፈጥሮ ሰው አፈር ነህና ወደ አፈር ትመለሳለህ አልተባለ። መካከል የገባ ቀኖና ነው፣ ማረሚያን ማለት ነው። ስለዚህ ሰው በብሉይ ኪዳን ይሄን ቀኖና ይዞ ተስፋውን ይዞ ነው የኖረው። ተስፋው ምንድን ነው? የሴቲቱ ዘር መጥቶ የዲያብሎስን አናት መቀጥቀጡ ነው። እንግዲህ በብሉይ ኪዳን የነበረው ትንቢቱ፣ ተስፋው፣ ሱባኤው ያ ሁሉ ይሄ ተስፋ እስኪገለጥ ድረስ ያ የሴቲቱ ዘር ተገልጦ የዲያብሎስን አናት እስኪቀጠቅጠው ድረስ የነበረ ጥበቃ ነው። ስለዚህ ብሉይ ኪዳን የመጠበቅ ጊዜ ነው። ዓመተ ፍዳ ነው፣ ዓመተ ኩነኔ ነው። ያንን ቀኖናውን ተሸክመው ግን ክርስቶስን እየጠበቁ እንግዲህ ነቢያት ሁሉ በተለያየ መንገድ የተናገሩት ትንቢት የቆጠሩት ሱባኤ ይሄን የሚያሳይ ነው። ስለዚህ ብሉይ ኪዳን በሙሉ ይሄ ከማቴዎስ ወንጌል በፊት ያለው ብሉይ ኪዳን የምንለው በሙሉ ዋና ጭብጡ መረቁ ክርስቶስ መቼ እንዴት እንደሚመጣ በተለያየ መንገድ መግለጽና ተስፋውን ለሕዝቡ እየነገሩ በተስፋ እንዲጠብቁ ማዘጋጀት። እንግዲህ በብሉይ ኪዳን የእስራኤላውያን ጉዞ እንዳለ ብሉይ ኪዳን ነገረ ድህነት ነው። ወደዛ ንገባ ብሉይ ኪዳን እንዳለ ነገረ ድህነት ነው፣ ግን በተስፋ ማለት ነው። በትንቢት እንደ ዋዜማ ማለት ነው። አሁን በዓል ለምሳሌ ጥምቀት ፊታችን እየመጣ ነው። ረቡዕ ማክሰኞ ዋዜማው ነው። እንደ ዋዜማ ብሉይ ኪዳን እንደ ዋዜማ ነው። ሐዲስ ኪዳን እንደ ዕለቱ እንደ በዓሉ ማለት ነው። ስለዚህ በብሉይ ኪዳን የነበሩት እያሸተቱ በዋዜማው እያሸተቱ ነው የኖሩት። ቅዱስ ጴጥሮስ አንደኛ መልእክቱ ምዕራፍ 1 ቁጥር 10 ላይ እናንተ ስለምታገኙት ጸጋ ትንቢት የተናገሩት ነቢያት ይህንን ጸጋ በብዙ መንገድ ፈለጉት፣ መረመሩት ይላል። በብዙ መንገድ እነ ዳዊት ለምሳሌ በቤተልሔም ተወለደ እያሉ ናሁ ሰማይ ናሁ በኤፍራታ ወረከብ ናሁ ውስተ ሞገዳ እነ በኤፍራታ ተወልዶ ሰማ ነው እያሉ ክርስቶስ በቤተልሔም ተወልዶ በጊዜ ሕፃናት እንደ ሕፃናት ሲያለቅስ ድምፁን በመንፈሰ ትንቢት ሰሙ አስቀድመው፣ 1000 ዓመት አስቀድመው። ከዕለቱ ደርሰው ማየት ግን አልቻሉም። ኢሳያስ እነሆ ድንግል ጸንሳለች ወንድ ልጅም ተወልዳለች ስሙንም አማኑኤል ይሉታል አለ። ከዕለቱ ደርሶ ግን አላየም። ግን በመንፈሰ ትንቢት እንደሚወለድ አማኑኤል እንደሚባል አየ እና ከርቀት እያዩ በመንፈሰ ትንቢት እያዩ ግን ከዘመኑ ሳይደርሱ ደግሞ ሞት እየወሰዳቸው እንዲህ ባለ ዘመን ኖሩ። እኛ ግን እድለኞች ነን። ከዘመኑ ደርሰን ተወለደ፣ ተጠመቀ እያለን ለማክበር ይህን ጸጋ ሰጥቶን ነው። በእውነቱ በደንብ ካላስተዋሉት በሐዲስ ኪዳን ያለው ጸጋ ቀላል ይመስላል። ነቢያት ግን አንዷን እንኳን ለማግኘት ስንት ዘመን ደክመዋል። ለዚህ ነው ጌታችን እናንተ የምታዩትን ሊያዩ እናንተ የምትሰሙትን ሊሰሙ ብዙ ነቢያት ፈለጉ፣ ግን አላገኙም። ወለክሙሰ ብፁዓት አዕይንቲክሙ ለርእየ ወአእዛኒክሙ ለሰምዕ። እናንተ ግን ይህን የሚያዩ ዓይኖቻችሁ ይህን የሚሰሙ ጆሮቻችሁ ብፁዓን ናቸዋል። ነቢያት ክርስቶስ ተወልዶ ለማየት ብዙ ሞክረዋል፣ ብዙ ሱባኤ ገብተዋል፣ ግን ከዘመኑ አልደረሱም። ሐዋርያት ግን ተወልዶ አይተውታል፣ አብረው 3 ዓመት ኖረዋል። እኛም በዚህ ውስጥ ነው ያለ ነው። ስለዚህ እንግዲህ ብሉይ ኪዳን ማለት ይሄን ተስፋ ሲጠብቁ የኖሩበት ዘመን ነው። ጥሩ መፍትሄ ምን ሊሆን ይችል ነበር? አዳምና ሔዋን በደሉ፣ ሞትን በራሳቸው ላይ ያመጡ። ምን መፍትሄ ሊሰጥ ይችል ነበር? አንደኛው የሚባለው ንስሐ ቢገቡ መፍትሄ ሊሆን አይችልም ነበር። አዳምና ሔዋን ንስሐ ቢገቡ እግዚአብሔርን በቃ ቢተውላቸው፣ እሺ በቃ አጥፍታችሁ ነበር ትችላችሁ ትሞታላችሁ ብዬ ነበር አይደለም በቃ እሺ አትሞቱ ቢላቸውስ? ለምን እንደዛ አላላቸውም? እስኪ ሀሳብ ስጡ። ንስሐ ብዙ ሰው ስለሚያነሳ ነው። ንስሐ ለምን መፍትሄ አልሆነም? አምላክ ለምን ሰው ሆኖ እስከ መሞት አደረሰው? እንዴ በንስሐ ይቅር አይላቸው ነበር? እሱ ሰው ሆኖ መከራ ተቀብሎ ይሄን ሁሉ በጣም አድካሚ መንገድ ከሚሄድ በቃ ትቼዋለሁ አትሞቱም ቢላቸው አይሻልም ነበር? ስለዚህ ለምንድን ነው በንስሐ ጉዳዩን ያልቋቸው? ንስሐ በጣም እንዳለመታደል ሆኖ በጣም ሰዎች ሚስ አንደርስታንድ የሚያደርጉት በጣም ያልተረዱትም ሊረዱትም የማይፈልጉትም ይመስላል። ዝም ብሎ ማጭበርበሪያ እየሆነ ነው። ሀሳብ ይሰጣልን? ለምን በንስሐ ጉዳይን አልቋቸውም? እሺ ማለት የሰው ልጅ ሲፈጥረው ሁሉ እንዲወስነውና ከናጣያቱ ሊተው አልፈቀደም።
በጣም ጥሩ ከናጣቱ ቢቶ እንደ ሰይጣን ዘላለም ይደስ በጣም ጥሩ ብሎ ንስሐ ትችላለህ ቢለው እንደተባለው በጎሰቆለ ባህሪው ይቀር ነበር። ያም ባህሪው አንዴ ሞት ወደ ውስጥ ገብቷል፣ ኮራፕትድ ሆኗል። ትችላለህ ቢለው ያን ኮራፕትድ የሆነውን ፎለን ኔቸር ወይም የጎሰቆለውን ባህሪ በቃ ይቅር ማለት አያስተካክለውም። ይሄን መረዳት ንስሐ ማድረግ የሚችላቸውና የማይችላቸው ነገሮች አሉ። ንስሐ ኦምኒፖተንት አለ፣ ሁሉን ማድረግ የሚችላል፣ ምንም ጥያቄ የለውም። ንስሐ ጸጋው ትልቅ ነው። የወደቀውን እንዳልወደቀ የበደለው እንዳልበደለ ያደርጋል። ግን ደግሞ ማድረግ የማይችላቸው ነገሮች አሉ። ለምሳሌ ሁለት ሰዎች ተጣልተው አንደኛውን ደብድቦ አይኑን ቢያጠፋውና በኋላ ቢታረቁ ከዛ በኋላ ወዳጆች ቢሆኑ እንደ ምርጥ ወዳጆች ቢሆኑ ያ ቀድሞ በተጣሉ ጊዜ የጠፋው አይን ይስተካከላል? ይመለሳል? የኋላ እርቃቸው ንስሐ መግባታቸው አይን ይተክላል? አይን ይመልሳል? አይመልስም። ንስሐ አይን ማድረግ አይችልም። ንስሐ ማድረግ የማይችላቸው ነገሮች አሉ። ይሄን በጣም ማስተዋል ያስፈልጋል። ንስሐ ሁሉን ማድረግ የሚችል አይደለም። አንዳንድ ነገሮች ኢንፍሌትድ ይሆናሉ። ሁሉንም በመጠኑ በትክክለኛ መልኩ ነው ማየት እና አዳም ኦልሬዲ በበደለ ጊዜ ሞት የሚባለው እንግዳ ነገር ወደ ውስጡ ገብቷል። ወደ ሕዋሳቱ፣ ወደ አጥንቱ፣ ወደ ደሙ ሁሉ ገብቷል። ስለዚህ ሰው ሟች ሆኗል። ባህሪው ተበክሏል። ይሄን በቃ ይቅር ብዬልሃለሁ በማለት ይሄ አይፈታም። ይሄን ለመፍታት ሞት ወደ ገባበት ሁሉ የሚደርስ መፍትሄ ያስፈልገዋል። ለምሳሌ ሰውነቱ ውስጥ ካንሰር የተሰራጨበት ሰው ውጩን ብናጥረው ምን መፍትሄ አይሆነው። ኦልሬዲ ካንሰሩ ከደረሰበት ሁሉ ደርሶ ካንሰሩን የሚገድል መድኃኒት ካለ ማለት ነው ካለ ያ ነው መፍትሄ የሚሰጥ እንጂ ውጩን ብናጥረው ብናሳምረው ምንም መፍትሄ አይሆንም። ስለዚህ ሞት የሚባለው ነገር ይሄ ህይወትን የሚያጠቃው ልክ እንደ ቫይረስ በመላ ሰውነቱ በሰው ስለተሰራጨ ይቅር በማለት ዝም ብሎ ያ ንስሐ መፍትሄ ሊሆን አይችልም። አንደኛው ምክንያት ይሄ ነው። ሌላ ሁለተኛው ንስሐ መፍትሄ የማይሆንበት ምክንያት ንስሐ ቢገባና እግዚአብሔር ይቅር ቢለው የእግዚአብሔር ቃል ተፈጻሚ አይሆንም። ምክንያቱም እግዚአብሔር በበላ ቀን ትሞታለህ ብሎታል። አሁን በቃ ትችላለህ አትሞትም ካለ የእግዚአብሔር ቃል ምን ሆነ ማለት ነው? እንደ ቀላል ተራ ነገር ቅድም ትሞታለህ ብሎ አሁን ደግሞ አትሞትም። የእግዚአብሔር ቃሉ ተለወጠ ማለት ነው። እግዚአብሔር ደግሞ ቃሉ አይለወጥም። ለምን? መለወጥ ስለማይስማማው ነው። ለብርሃን ጨለማ መሆን እንደማይስማማው እግዚአብሔርም ቃሉ የማይፈጸም አይደለም። ቃሉ አይዋሽም፣ አይለወጥም። በሱ ዘንድ እንዲህ ያለ ነገር የለም። ጥንቱንም የነገረው እውነት ስለሆነ ነው እንጂ እንደኛ ቅድም የሆነ ስሜታችን ሞቅ ሲል እንዲህ ነው ብለን ደግሞ በረድ ስንል እንደምን አይደለም። ስሜት በእግዚአብሔር ዘንድ የለም። እኛ ሶስት ነገሮች አሉ። ስሜት አለን፣ እውቀት አለን፣ መንፈስ አለን። አሁን ስሜትን እውቀት ሊገዛው ይገባል። እውቀትን ደግሞ መንፈስ ሊገዛው ይገባል። ሰው በስሜቱ ብቻ የሚነዳ ከሆነ ዝም ብሎ ከእንስሳት አይለይም። በእውቀቱም ብቻ የሚመራ ከሆነ ይሄ ፍጥረታዊ ሰው ነው የሚሆነው። በመንፈስ እግዚአብሔር ነው ሰው ማለት ስሜት የሌለን አይደለም። ቅዱሳንም የሆኑ ስሜት አላቸው፣ ግን ስሜትን እውቀት ይገዛዋል። እውቀትና ስሜትን ደግሞ መንፈስ እግዚአብሔር ይገዛዋል። ስለዚህ ሰው እንደ እግዚአብሔር እንደ ሰው ዝም ብሎ የተናገረውን የሚለውጥ ስላልሆነ ስለኛም ሲል ቃሉ የሚለወጥ መሆን ስለሌለበት ነው። እንግዲህ እግዚአብሔር አዳምን በበደለ ጊዜ እንዲሞት የፈቀደለት ወይም የፈቀደው ለሰው ጥቅም ነው። ባጭሩ ሞት ቅጣት አይደለም። በኦርቶዶክሳዊ አስተምሮ ሞት ቅጣት ሳይሆን ለኛ ጥቅም የተሰጠ ቀኖና ነው። እንዲሞት የፈቀደው ለምንድን ነው? ከኃጢአት ጋራ ለአንዴና ለመጨረሻ ጊዜ መፋታት መለያየት እንድንችል ነው። ሞት ኃጢአትን ትተን በአዲስ ሰውነት ለመነሳት መንገዱን ያመቻቻል። እንዳንሞት ብንሆን ኖሮ ግን በዚህ በጎሰቆለ ባህሪ ለዘላለም እንኖር ነበር። አሁንም ብዙ ጊዜ ያስረዳሉ የማስበው አንድ ምሳሌ አለ። እሱን ላስታውሳችሁ። ስንዴ አስቡ። እዛ ስንዴ ላይ የሆነ ቀለም ላዩ ላይ ተረጭቶበታል እንበል ስንዴው ላይ። አሁን ያን ስንዴው ላይ የተረጨውን ቀለም ለማስወገድ ምን እናድርግ? ኬሚካል መርጨት ሊሆን ይችላል። ምናልባት ኬሚካል ሁሌ ላይ ኖር ይችላል፣ ወይ አንዳንዴም የመብቀል ኃይሉን ሊያዳክመው ይችላል። ሌላስ ምን እናድርግ? እንጠበው? እንፋቀው? የማይበቅል ከሆነስ ብንዘራውስ ምን ይሆናል? ያ ስንዴ ሲዘራ ምኑ ነው የሚበቅለው? ቀለሙ አብሮ ይበቅላል? አይበቅልም ማለት መቼም ምንም ግብርና ባናቅ አይጠፋን። የሚበቅለው ምኑ ነው? ስንዴ የሆነው ብቻ ይበቅላል። ስንዴ ያልሆነው ስንዴው ላይ በተለያየ ምክንያት ተጣብቆ የነበረው ነገር ግን ምን ይሆናል? እርግፍ ብሎ ይቀራል መሬቱ።
ስለዚህ ሞትን የፈቀደው እግዚአብሔር ለዚህ ነው። ስንሞት እግዚአብሔር በጥንተ ተፈጥሮ የፈጠረው እኛነታችን ሰብእና ሂዩማኒቲ ይነሳል። ግን እግዚአብሔር ያልፈጠረው ኃጢአት ያመጣው ይሄ ፍንጥጣሪ ያ ግን ምን ይሆናል? ርግፍ ብሎ ይቀራል። ስለዚህ በሞት ከኃጢአት ተለይተን እግዚአብሔር በፈጠረው ጥንተ ተፈጥሮ በከበረ ተፈጥሮ ያው በክርስቶስ ደግሞ በአዲስ ኪዳን በከበረ ተፈጥሮ ግሎሪፋይድ በሆነ ሰውነት በአካል ዘኢይመውት እንነሳለን። ስለዚህ ሞትን የፈቀደው ሞትን ራሱ አልፈጠረም፣ ሞትን እሱ አላመጣም። ግን እኛም ብናመጣው ለእኛ ጥቅም ይሆን ዘንድ የተወው ከዚህ የተነሳ ነው። ስለዚህ እግዚአብሔር ጥበቡ እሱ ያላመጣቸውን ነገሮች በእኛ ስህተት የሆኑትን እንኳን ከቸርነቱ ብዛት ከጥበቡ የማይወሰን መሆን የተነሳ ለእኛ ጥቅም መልሶ ያደርጋቸዋል። እንግዲህ በዚህ ጊዜ እግዚአብሔር ምን ያደርግ ነው? እግዚአብሔር ሰውን ለማዳን ምን ያደርግ? ምንድነው ማድረግ ያለበት ስንል በፈረደበት ፍርድ ቢተወው ይሄ ከፈታሂነቱ ጋር ይስማማል። ምክንያቱም በበላ ቀን ትሞታለህ ብሎታል። አሁን በልቷል፣ በቃ ጉዳዩ አልቋል። ቢተወው እግዚአብሔር ፈታሂነቱ ጋር ይስማማል። ግን ከመሐሪነቱ ጋር ደግሞ ያስቸግራል። ምክንያቱም እግዚአብሔር መሐሪ ነው፣ እግዚአብሔር አባት ነው። ስለዚህ ሰውን እንደሞተ በሞት እንደተያዘ ለጥፋት እንደተሰጠ ቢተወው ከአባትነት ፍቅሩ ጋር ያስቸግራል። በሌላ በኩል ደግሞ እንዳያድነው ፈታሂነቱ አለ። በበላ ቀን ትሞታለህ ያለው አለ። ስለዚህ ምን ያደርግ ነው? ስለዚህ ሰውን ለማዳን በጣም ቀላል ነገር አለ፣ ውስብስብ ጉዳይ ነው። በነገራችን ላይ እግዚአብሔር ስራ የሚሰራው ኃይል ስላለው ዝም ብሎ በጉልበት አይሰራ። እግዚአብሔር ሁሉ ነገር የሚያደርገው በፍትህ ነው፣ በአግባብ ማለት ነው። ኩነኔሁ ለእግዚአብሔር ፍትህ ወርትዕ ህቡረ ይላል። የእግዚአብሔር ፍርዱ ፍትህና ርትዕ ነው፣ እውነት ነው ነው። በዚህ ዓለም ያሉ ሰዎች ባለስልጣናት ይሁኑ ባለጸጎች ወዘተርፈ ሰው ብዙ ጊዜ ማድረግ ከቻለ ማድረግ የሚፈልገውን ሁሉ ወደ ማድረግ ይሄዳል። እግዚአብሔር ግን እንደዛ አለ። እግዚአብሔር ማድረግ የሚችለውን ሁሉ አለ የሚያደርገው። መልካም የሆነውን አግባብ የሆነውን በፍትህ ነው የሚያደርገው። እንደ እግዚአብሔር ፈታሂ የለም። ኑ እንዋቀስ የሚለው እኮ ለዚህ ኑ እንዋቀስ ይላል። እስኪ ማስረጃ አምጡ፣ እስኪ ከኔ የጎደለ አለ እስከ ማለት ይደርሳል እኮ እንደሌለ እያወቀ ማለት ነው። ፍትሃዊ ስለሆነ። ስለዚህ ያሉት አማራጮች ማዳንም አለማዳንም በጣም አስቸጋሪ ነገሮች ናቸው። ስለዚህ ሰውን ለማዳን ሁለቱን ያስማማ መፍትሄ ያስፈልጋል። ምንድነው ነው? አዳምን የሚያድነው መድኃኒት ቢያንስ 4 ነገሮችን ማሟላት ነበረበት። አንደኛው አዳምን የሚያድነው መድኃኒት ቢያንስ አንደኛ ሰው መሆኑ አለበት። ለምን? የበደለው ማን ስለሆነ? ሰው ነው። ስለዚህ መድኃኒቱ ሰው መሆን አለበት። አለዛ የበደለው ሰው የሚያድነው ሌላ ከሆነ አልተገጣጠመም ማለት ነው። አልተገናኘም። ታካሚውና በሽተኛው አልተገጣጠመም። እኔ ታመሜ ከእናንተ አንዱ ቢታከምልኝ ለእኔ ይሆነኛል? እንደዛ ነው የሚሆነው። ስለዚህ ሰውን የሚያድነው መድኃኒት ሰው መሆን አለበት። ሁለተኛ መሞት አለበት። ለምን? በበደለኛው ላይ የተፈረደበት ቅጣት ምን ስለሆነ? ሞት ስለሆነ። ከሞት አንድ ስንዝር ያነሰ መከራ ቢቀበል ፍጹም አልሆነም፣ ፋይሉ አልተዘጋም። አሁንም ቢሆን የተንጠለጠለ ወይም ያልተዘጋ ጉዳይ አለ ማለት ነው። ቅሬታ አለ፣ ያልተከፈለ ሂሳብ ይኖራል። ምክንያቱም በበላ ቀን ሞትን ትሞታለህ አይደል የተባለው። ስለዚህ ከሞት ያነሰ ነገር መፍትሄ አይሆንም። ስለዚህ የሰው ዕዳ በሙሉ ያለ ቀረኝ ተከፍሎ ያልቅ ዘንድ ምን መሆን አለበት? ሰውን የሚያድነው መድኃኒት መሞታል። በቃ ያኔ ይቋጫል፣ ፋይሉ ይዘጋል አንድና ለመጨረሻ ጊዜ። ሶስተኛ ሰውን የሚያድነው መድኃኒት ምን መሆን አለበት? ሞትን ማሸነፍ መቻል አለበት። አለዚያ መሞቱ ምን ይጠቅማል? ሞታችንን በመሞቱ በጣም ልናወደው እንችላለን፣ ግን ማሟሟት ነው እንጂ የሚሆነው ጥቅሙ ሞትን ማሸነፍ አይችልም። እና ምን ጥቅም አለ? መሞቱን ማኛ የሞት ነው አይደለም። ስለዚህ ሞትን ማሸነፍ መቻል አለበት። አራተኛ ንጹሕ ባህሪ መሆን አለበት። ስለ ኃጢአተኞች ለመካስ ሟቹ ከበደል ከኃጢአት ዕዳ ንጹሕ መሆን ይኖርበታል። እሱ ዕዳ ካለበት ለራሱ ነው የሚጠየቀው፣ ለሌላው ቤዛ መሆን አይችልም። እንግዲህ አሁን በብሉይ ኪዳን መስዋዕቱ ሲቀርብ ዓይኑ፣ ጥፍሩ ሁሉ ጠጉሩ ታይቶ ይቀርብ የነበረው ለክርስቶስ ምሳሌ ስለሆነ ነው። አሁን የፋሲካው በግ በሚሰዋው በዓመት አንዴ እስራኤላውያን ከግብፅ ሲወጡ ሰውተውት የወጡት ከዛም በየዓመቱ የፋሲካ የሚሰውት ጠጉሩ ያልጠቆረ ይላል። አሁን ጠጉሩ አይበላም። ለምን? ለክርስቶስ ንጹሕ ባህሪነት ምሳሌ ስለሆነ ነው። ጥፍሩ ያልዘረዘረ ይላል።
ቀንዱ ያልከረከረ ንጹህ የሆነ የሊቀ ካህናቱ አይቶ ነው፣ ዝም ብሎ መስዋዕት አይሆን አይቶ አገላብጦ ይሆናል ሲል ነው። ለምን ጠጉሩ አይበላ ቀንዱ አይበላ? የክርስቶስ ንጹህ ባህሪነት ምሳሌ ስለሆነ ነው። ምሳሌ። ስለዚህ ሰውን የሚያድነው መድኃኒት እነዚህን 4 ነገሮች ቢያንስ ማሟላት አለበት። አሁን እነዚህን ማሟላት የሚችለው ማን ነው? ነብይ ነውን? አይደለም። ምክንያቱም ነቢያት ራሳቸው ሟቾች ናቸው፣ ሰው ናቸው። ስለዚህ ሟች ባህሪ ያላቸው ናቸው። ሞትን ማሸነፍ አይችሉም። ንጹህ ባህሪ የላቸውም። ሞትን ማሸነፍ አይችሉም። ማንም ሰው ሆኖ ሞትን ማሸነፍ የቻለ የለም። ኤልያስም ከሞት ተሰወረ እንጂ ሞትን አላሸነፈም። እንደ እግዚአብሔር ለጊዜው ሰወር ነው ያደረገ እንጂ ሞት ማሸነፍ እኮ ማለት ሞቶ መነሳት ነው። ሞትን ተቀብሎ እዛ መነሳት የለም። ስለዚህ ከነቢያት ማንም ይሄን ማድረግ የሚችል የለም። ሌላው መላእክት፣ ከመላእክት ወገን መልአክ ነውን? መላእክት ተራዳኢዎች ናቸው። ኃያላን ቅዱሳን መላእክት አሉ። እንደ ትልቅ ወንድም የሚረዱን የሚራዱን፣ በጸሎታቸው በተልእኳቸው የሚራዱን ናቸው። ግን ይህንን ማዳን ግን መፈጸም አይችሉም። ይሄ ማዳን በጣም የተለየ ነገር ነው። ምልጃ፣ ተራዳኢነትና ማዳን የተለያዩ ነገሮች ናቸው። እነዚህን መለየት በጣም አስፈላጊ ነው። ብዙ ጊዜ ብዥታ የሚፈጠረው እነዚህን ካለ መለየት ነው። ዕብራውያን 1:14 ላይ ቅዱስ ጳውሎስ እንዳለው ቅዱሳን መላእክት ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ ናቸው። እኛ በመዳን መንገድ ላይ ያለነው ለማገዝ የሚላኩ አጋዦች፣ ተራዳኢያን ናቸው። ለዚህ አባቶቻችን ሲመረቁ ታዳጊ መልአክ፣ ታዳጊ ሰማዕት፣ ተራዳኢ መልአክ አይንሳን ይላል። ተራዳኢያን ናቸው። ይህንን የሰውን ዕዳ በደል አስወግዶ ሞትን ድል አድርጎ ሕይወትን መስጠት ግን ለመላእክት አይቻላቸውም። ፈጽሞ ለመላእክት የሚቻል አይደለም። መዝሙር 33 ላይ ቁጥር 6 እና 7 የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ይሄ ያድናቸዋል ማለት ይሄ አሁን እያልን ያለውን ድህነት አይደለም። ይሄን ማድረግ አይችሉም። መራዳት ነው። መራዳት መርፌም ተወግቶ እኮ መዳን አለ። ይሄ እንደዛ አይነት ከክፉ ነገር በሆነ ነገር እንጠበቃለን። ሰው እንኳን አንዱ ከአንዱ ይጠብቃል። እናት ልጇን እንዳይወድቅ ትጠብቀዋለች። የቅዱሳን መላእክት ተራዳኢነት ከፍ ያለ ነው። ግን በማዳን ሲል ይሄ መርዳት ከክፉ ነገር መጠበቅ ማለት ነው እንጂ ሞትን አጥፍተው ሕይወትን መስጠት ማለት አይደለም። ይሄ ለእግዚአብሔር ብቻ የሚሆነው። ሌላው መስዋዕተ ኦሪትስ። መስዋዕተ ኦሪት ብዙ አይነት ነበረ የሚቀርበው። እሱም ሰውን መርዳት አልቻለም። ማዘጋጀት ብቻ ነው የቻለው። ታዲያ ማን ነው ይሄን ማድረግ የሚችለው? እግዚአብሔር ነው ወይ? እንግዲህ ካደረገውም እሱ ብቻ ነው ይሄን ማድረግ የሚችለው። ፍጡራን ይሄን ማድረግ አይችሉም። ነገር ግን እግዚአብሔር ንጹሕ ባህሪ ነው። ሞትን ማሸነፍ ይችላል። ምክንያቱም ጥንቱን ሞት የለበትም። ግን እግዚአብሔር ደግሞ በባህሪ ሰው አይደለም። እግዚአብሔር ደግሞ በባህሪ ሞት የለበትም። ሰውን የሚያድነው መድኃኒት ግን ምን መሆን አለበት? ሰው መሆን አለበት፣ መሞት አለበት። ታዲያ እግዚአብሔር እንዴት ይሁን? ሰውን ያድን ዘንድ ምን መሆን አስፈለገው? ሰው መሆን አስፈለገው። እሱ ሰው ሆኖ የማያድነን ከሆነ ከፍጡራን ወገን ማንም ሰው ሊያድነው አይችልም። መላእክት መሆኑ ሰዎች ምንም ይሄን መፈጸም አይችሉም። ስለዚህ እግዚአብሔር ሰው ማዳን ከፈለገ ያለው መፍትሄ እሱ ራሱ ይሄን መፈጸም ነው። እግዚአብሔር ደግሞ ሰውን ለማዳን ሰው መሆንን ካልፈቀደና በሰው ላይ ያለውን ሞት ካልተቀበለ በቀር ሰው ሊድን አይችልም። ስለዚህ በፈቃዱ ሰው መሆን፣ በሰውም ላይ ያለውን ሞት መቀበል ያስፈልገው እኛን ለማዳን ያለው ብቸኛ መንገድ ይሄ ስለሆነ ነው። ምስጢረ ሥጋዌ ተምራችኋል አይደለ? ስለዚህ ያ ምስጢረ ሥጋዌ ያ ሁሉ ሰውን ለማዳን የተደረገ ከዚህ ውጭ መዳን አንችልምና፣ ስለዚህ እንግዲህ ምስጢረ ሥጋዌን እዚህ ውስጥ ኢንሰርት አድርጉት፣ እዚህ ውስጥ ክተቱት ማለት ነው። ስለዚህ እግዚአብሔር ሰው ሆነ። ቅዱስ አትናቴዎስ ለምን እግዚአብሔር ሰው ሆነ በሚለው ትምህርቱ ላይ መጽሐፉ ላይ ዲቨር ቢደይ ኦን ዘ ኢንካርኔሽን ኦፍ ዘ ወርድ ወይም በእንተ ተሰግሖተ ቃል በሚለው ላይ ብዙ የሚገርሙ ምክንያቶችን አምላካዊ ትምህርቶችን አስቀምጧል። እርሱ ራሱ ነው ሞትን ተቀብሎ ማስወገድ የሚችለው። አምላክ ስለሆነ ሞትን ማጥፋት ይችላል። አምላክ ስለሆነ ሕይወትን መስጠት ይችላል። ግን እሱ ደግሞ ሰው ሆኖ ካልሆነ በስተቀር በሰው ላይ ያለውን ሞት መቀበል ስለማይችል እሱ አምላክ ሆኖ ነውና ሕይወቱን ለእኛ ለመስጠት የእኛን ሞት መቀበል አስፈልግም። የእኛን ሞት ለመቀበል ደግሞ ሰው መሆን አስፈልግም። ቅዱስ ኤፍሬም ሶርያዊ በዓርብ ቅዳሴ ማርያም ላይ እንዳለው ዘዚአነ ሞተ ነሳ ወንቲያሁ ሕይወተ ወሀበነ ዘሎቱ ክብር ወስብሐት። የእኛን ሞት ተቀበለ፣ የእርሱን ሕይወት ሰጠን፣ ለእርሱ ክብር ምስጋና ይግባው ይላል። ስለዚህ የእኛን ሞት ለመቀበል ሰው ሆነ። የእኛን ሞት በሰውነቱ ተቀብሎ ደግሞ በአምላክነቱ በሕያዊነቱ ደግሞ ሕይወትን ሰጠን፣ ሞታችንን አስወገደ። ስለዚህ እንዲህ አድርጎ ሕይወትን ሰጠን።
ሰው ሆነ። እንግዲህ ጥቅሶቹ እዛ ስላሉ ስለዚህ በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃል እግዚአብሔር ነበረ፣ ያ ቃል ስጋ ሆነ፣ ሰው ሆነ ማለት ነው። ሰው ሆኖ በምድር ላይ ተመላለሰ፣ አስተማረ። በዕለተ ዓርብ ስጋውን ቆረሰ፣ ደሙን አፈሰሰ፣ ካሳ ፈጸመ፣ ቤዛ ሆነ። ወደ መቃብር በመውረድ መቃብርን ይዞ የማስቀረት ኃይሉን አጥፍቶ በሶስተኛው ቀን መቃብር ክፈቱልኝ፣ ድንጋይ አንሱልኝ ሳይል በአምላክነቱ ተነሳ። ስለዚህ በእኛ ሰውነት በመነሳቱ የእኛ ሰውነት ሞት እንድል አደረገ በክርስቶስ። ሞት ተሸነፈ። ሞት እኛን ይዞ በመቃብር ያፈርስ ያስበሰብስ ያስቀር የነበረው ኃይሉ ተወገደ። ሞት ተሸነፈ። ትንሣኤ የምናከብረው ለዚህ ነው። 50 ቀን እንዳንድ ቀን አድርገን ሞት የተሸነፈበት ነው፣ ህይወት የተበሰረበት ነው። ስለዚህ እኛም እንነሳለን። ልዩነቱ ምንድነው? ክርስቶስ ምሳሌ አርአያ መያዣ ይሆን ዘንድ ቀድሞ ተነስቷል። እኛ ሁላችን ተሰብስበን አንድ ቀን በዳግም ምጽአት ነው የምንነሳው። ክርስቶስን ማሳያ ይሆን ዘንድ የትንሣኤያችን ማረጋገጫ ይሆን ዘንድ ቀድሞ ተነሳ። ለምን? እሱን ስናይ የእኛን ሰውነት ነው የተነሳው። ስለዚህ በየማና በዘባነ ክብር የእኛን ሰውነት በማስቀመጥ ትንሣኤያችን እውነትና የተረጋገጠ መሆኑን አሳይቶናል። አሁን ያለነው በጥበቃ ነው፣ እየጠበቅን ነው ያችን ቀን። በክርስቶስ ግን ተረጋግጧል። እንግዲህ እግዚአብሔር ይህን ሁሉ አደረገልን። ታዲያ መዳን ምንድን ነው? እግዚአብሔር ሰው ሆኖ ከጽንሰት ጀምሮ እስከ እርገት የፈጸመልን የመዳን ጸጋ ምንድን ነው? እግዚአብሔር አድኖናል ስንል ምን አድርጎልናል ማለታችን ነው። መዳን ምንድን ነው? እንግዲህ መዳን ተሰፍሮ ተቆጥሮ አንድ ይሄ ሁለት ይሄ ተብሎ ተዘርዝሮ የማይጨረስ ጸጋ ነው። ድንቅ ጸጋ ነው። ይሄ እንዳለ ሆኖ ግን እንደ በዋናነት እግዚአብሔር አድኖናል ስንል እነዚህን 3-4 ነጥቦች ግን በዋናነት ማንሳት እንችላለን። አንደኛ እግዚአብሔር አድኖናል ስንል ድነናል ስንል መዳን ተፈጽሟል ስንል አንደኛ ኃጢአት ካመጣው ፍዳ ከሞትና ከቅጣት ድነናል ማለታችን። በአዳምና በሔዋን ኃጢአት ምክንያት ሞት፣ በርገም፣ ፍዳ ይሄ ሁሉ መጥቷል። ቅድም እንዳነሳ ነው ቀኖናውን ሲሰጠው በበላህ ቀን ትሞታለህ የተባለው ስለተፈጸመበት አፈርነና ወደ አፈር ትመለሳለህ ብሎት ነበረ ኦሪት ዘፍጥረት ላይ። አሁን በብሉይ ኪዳን የነበሩ ወገኖቻችን ሁሉ ሲሞቱ የነበረው በዚህ ቀኖና ምክንያት ነው። አፈርነህና ወደ አፈር ትመለሳለህ ተብሏል። ስለዚህ በብሉይ ኪዳን ሞት አስፈሪ ነበር፣ እጅግ አስጨናቂ ነበረ። ታላላቅ አባቶቻችን እንኳን ሳይቀሩ ሞትን ይፈሩት ነበር። ዳዊት እንኳን ሞትን ሲያስብ ምን ያህል እንደተጨነቀ እናስበው። እውነቱ አማርኛውን አንብቡ። ልቤ በላዬ ምን ይላል? ተናወጠብኝ፣ የሞት ድንጋጤም ወደቀብኝ። ወደንገጸኒ ልቤ በላሌ ወመጻኒ ድንጋጼ ሞት ሲያስቡት ራሱ ያስደነግጥ ነበር። ምክንያቱም ሞት ከነሙሉ ኃይሉ ነው። ነፍስ ወደ ሲኦል፣ ስጋ ወደ መቃብር ነው። ከዛም በላይ ጻይሩ ራሱ ከባድ ነበር ይላል። በጣም ጻይረ ሞት ነፍስ ውጪ አትውጪ ጭንቅ ነበር። እና ደግሞ በዛ ላይ አስከሬን የዳሰሰ መቃብር ያፈለሰ ሁሉ እስከ ማታ ርኩስ ነው። ስለዚህ ሰው የሞተውን ላለመዳሰስ ይጠነቀቅ ይርቅ ነበር። ምክንያቱም አስከሬን ከዳሰሰ እስከ ማታ ድረስ ከሰው ተለይቶ ርኩስ ነው። ማታ ታጥቦ ምናምን ነው ሰው ጋር የሚቀላቀል። ከዚህ የተነሳ ጻይሩን ማስጨናቂ ስለነበረ አንዳንዶች የራሳቸውን መቃብር ቆፍረው እዛው ራሳቸው ገብተው እዛው ነፍሳቸው እስኪወጣ እየተፈራገጡ ይጠብቁ ነበር። እኛ በአዲስ ኪዳን ስላለን ብዙ ነገር ነው። መቼም ቀላል ይመስላል። ብሉይ ኪዳን የመከራ ዘመን ነበር። ስለዚህ ይሄ ሁኔታ ሁሉ ነበር በብሉይ ኪዳን። አሁን ክርስቶስ መጣና ሞትን ስላጠፋው በሞቱ ለሞት ደምሰሰው፣ በሞቱ ሞትን አጠፋው፣ ሞት ተሸነፈ። ስለዚህ እኛ ዛሬ በአዲስ ኪዳን ያለን ክርስቲያኖች ሞት ተሸንፎልናል። ሞት ራሱ ሞቷል፣ ሞት ጠፍቷል። እኛ የምንኖረው ለትንሣኤ ነው። አንድ መሰረታዊ ጥያቄ ግን ይነሳል። ታዲያ ለምን እንሞታለን? ክርስቶስ ሞትን ድል ካደረገው ከትንሣኤ ወዲህ ሞት ቆሟል እንዲያው እና ለምንድን ነው የምንሞተው የሚነግረን አለ? ልዩነቱ ምንድን ነው? ዛሬ በአዲስ ኪዳን ያለን ክርስቲያኖች የምንሞተው ሞትና በብሉይ ኪዳን የነበሩ ወገኖቻችን የሚሞቱት ሞት ምንድን ነው ልዩነቱ? እሺ በብሉይ ኪዳን ሰዎች የሚሞቱት ያው ሲሞቱ ስጋቸው ወደ አዲስ ኪዳን፣ ሰው ሲሞት ወደ ክርስቶስ መሄጃ መንገድ ነውና በጣም ጥሩ። ሞት ዛሬ መሄጃ መንገድ ነው። በጣም ጥሩ። ወደ ክርስቶስ መሄጃ መንገድ ነው። ስለዚህ ዛሬ የምንሞተው ለትንሣኤ ነው ማለት ነው። ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የማይበሰብሰው ሊለብስ፣ ይህም የሚሞተው የማይሞተው ሊለብስ ይገባዋልና ይላል።
ማለት ይሄ አሁን የኛ ሰውነት ኦልሬዲ በአዳም ውድቀት ምክንያት መፍረስ፣ መበስበስ፣ ማፍጀት ወደ ውስጡ ገብቷል ኦልሬዲ። አሁን በዚህ ሰውነት ለዘላለም መኖር አንችልም። ለዘላለም መኖር ቀርቶ ለብዙ መቶ ዓመታት መኖር አንችልም። የእግዚአብሔር መንግስት ደግሞ ዘላለማዊ ናት። ታዲያ በዚህ ሰውነት ወደ እግዚአብሔር መንግስት ገብተን ለዘላለም መኖር የማንችል ከሆነ ምን ያስፈልጋል? የሰውነታችን ትራንስፎርምድ መሆን አለበት። ይሄ መፍረስ የሚስማማው መፍረስ የማይስማማው፣ መለወጥ የሚስማማው የማይለወጥ ሆኖ መነሳት አለበት ነው። ያ ለውጥ ከየት ይመጣል? ከመቃብር። ስለዚህ እኛ ዛሬ የምንቀበረው ክርስቶስ ከመቃብር ሲነሳ ሰውነቱ መራብ መጠባት የማያስፈልገው የማያገኘው የማይሞት ሞት ዳግመኛ የማይይዘው ሆኖ እንደተነሳ እኛም በመቃብር አልፈን ከመቃብር በዳግም ምጽአት ይሄ ሰውነታችን የማያረጅ የማያፈጅ መንፈሳዊ ሆኖ ይነሳል። ስለዚህ እኛ ወደ መቃብር የምንገባው የምንሞተው ክርስቶስ በትንሣኤው የሰጠውን አካል ዘኢይመውት ገንዘብ አድርገን ከመቃብር ለመነሳት ነው። ቅዱስ ጳውሎስ አሁንም አንደኛ ቆሮንቶስ ምዕራፍ 15 ቁጥር 34 ጀምሮ ለቆሮንቶስ ክርስቲያኖች በምሳሌ ያስረዱታል። ነገር ግን ሙታን ከሞት በኋላ እንዴት ይነሳሉ የሚሉ አሉ አለ። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። አንተ ዘትዘር ኢይመውት ለማይሞት። የሚገርም ፓራዶክስ። እነሱ ከሞተ በኋላ እንዴት ይነሳል ነው የሚሉት፣ እሱ ደግሞ ካልሞተ ሕያው አይሆንም። ገባችሁ እንዴ? እናንተ የሚገርማችሁ ከሞተ ሕያው እንዴት ይሆናል ነው አይደለም? እንዲያውም ካልሞተ ሕያው አይሆንም። የሚገርም እኮ ካልሞተ ሕያው አይሆንም። ስለዚህ ሕያው ለመሆን ምን መሆን ያስፈልጋል? መሞት ያስፈልጋል። በስንዴ ነው ያስረዳው ቅዱስ ጳውሎስ። አንተ የምትዘራው ብሎ ስንዴን እናስብ እስኪ። ስንዴ በደንብ በጥንቃቄ በእንክብካቤ ቢቀመጥ ለስንት ዓመት መኖር ይችል ይመስላችኋል ሳይበላሽ? በእርግጥ እናንተ ከተሜ ናችሁ መቼም አይደለም። ይሄ ገበሬ ጉዳይ ነው። ከተሜነት ብዙ ነገር ነው ያሳጣው። እውነት ኢትዮጵያ አለመጥፋቷ ገጠር ባለመጥፋቱ ነው ይመስላችኋል? እንደ ከተሜ ተውት። ወደ ስንዴያችን እንመለስ። እንደ ስንት ዓመት መኖር የሚችል ይመስላችኋል? ግምት ምንም ኃጢአት የለውም። ይሄ የፈለጋችሁትን ገምቱ። 10 የሚሰማ 10 ዓመት መኖር ይችላል? እንደው እንጃ። ገበሬዎችን ጠይቄያለሁ አይችልም ብለውኛል። 7 ዓመት እንጃ። ግን እንደው እንዳይበዛበት ጥሩ። ዞሮ ግን ለምሳሌ 100 ዓመት መቀመጥ ይችላል ዝም ብሎ ማለት አይችልም ማለት ነው አለ በላሽ። ታዲያ ከጥንት ጀምሮ ስንዴ ከነ አብርሃም ከነ ኖህ ዘመን ጀምሮ ዛሬ እንዴት ደረሰ? ዝም ብሎ በመጠበቅ አይደለም ማለት ነው። እንዴት እየሆነ ነው የመጣው? እየተዘራ ገበሬ አይኑ እያየ ያንን የሚያምረው ስንዴ ወስዶ ጭቃ ጋራ ይለውሰዋል፣ ያደባልቀዋል። ከዛ ከርጥበት ከሙቀት ምናምን ጋር ይሆና ያብጣል። አውጦ ፈርሶ ሊጠፋ ሲል ከዛ አዲስ ህይወት ይጀምራል። እንዲህ ያለ ነው ስንዴ ኖረው። እኛም በዚህ ሰውነታችን ዝም ብለን እንኖር ቢባል እንኳን በእግዚአብሔር መንግስት ለመኖር በዚህ ዓለም እንኳን ረዘም ያለ ዓመት መኖር አንችልም። አሁንም ይሄ ጦርነት፣ ህማም፣ መከራ፣ ረሃብ፣ አደጋ ባይኖር ለስንት ዓመት መኖር የምንችል ይመስላችኋል? በዚህ ዓለም ሰው ለስንት ዓመት መኖር ይችላል? ቢበዛ 70 80 100 መድፈን አይችልም። 200 አይችልም። እውነታችን ነው። እንደመበገብቻም ከሰው ሰው ይለያያል። በ60 በ70 የሚያረጅ አለ፣ በ80 ደህና የሚሆን አለ። ግን 100 መድፈን በጣም አስቸጋሪ ነው። በጣም ከባድ ነው። አሁን በዚህ ኢኮኖሚው ምናምን ትንሽ ሻል በሚልባቸው ምዕራብ ሀገሮች ሕክምናው ምኑም ሻል ስለሚል 90 100 የሚደፍኑ አሉ። ግን እዛ አካባቢ ሲደርሱ ባይታመሙም እንኳን በቃ ሰውነታቸው ራሱ ድርቅ ስለሚል ይሄ ጅማት ወይም የደም ስሮች ሁሉ ስለሚደርቁ በቃ ደም አይንቀሳቀስም። ዝም ብሎ ድርቅ ይላሉ። ድርቅ ብሎ ይሞታል። 100 ዓመት አልፎ መኖር አይቻልም በዚህ ሰውነት። ለምን? ኦልሬዲ ሰውነት ደካማ ሆኗል። ፎለን ኔቸር የባህሪ መጎስቆል የምንለው ይሄ ኮራፕትድ ሆኗል በአዳምና በሔዋን ኃጢአት ምክንያት። ስለዚህ በዚህ ሰውነት ለዘላለም መኖር ቀርቶ 100 200 ዓመት መኖር እንኳን አይቻልም። የእግዚአብሔር መንግስት ደግሞ ዘመን ይቆጠርለታል። ስንት ዓመት ነው በእግዚአብሔር መንግስት የምንኖረው? በቸርነቱ ያዘጋጀልንን እንደው በእኛው ስህተት እንዳያሳጣን እሱ ይርዳልና። ስንት ዓመት ነው በዛ የሚኖረው? 100 ዓመት 200 ዓመት ዘላለም ነው አይደለ? ታዲያ 100 ዓመት እንኳን መድፈን የማይችል የሰውነት ቀጥታ ግባ ቢባል እንዴት አድርጎ እግዚአብሔር መንግስት መኖር ይችላል? ስለዚህ ምን መሆን ያለበት? ምን ያስፈልገዋል? ለውጥ ያስፈልጋል። ምን አይነት ለውጥ? ይሄ የሚያረጀው የማያረጅ፣ የሚራበው የማይራብ፣ የሚደክመው የማይደክም፣ መተኛት መብላት የሚያስፈልገው የማያስፈልገው ሆኖ በመንፈሳዊ አካል መነሳት ያስፈልጋል። ያ ለውጥ ከየት ነው የምናገኘው? ከመቃብር።
ስለዚህ ዛሬ እኛ የምንሞተውና መቃብር የምንቀበረው ያለውጥ ገንዘብ አድርገን በዳግም ምጽአት በአካል ዘይመውት ተነስተን ዘላለማዊ የሆነ መንግስቱን ለመውረስ ነው። ስለዚህ ሞት ለኛ ጥቅም ነው። በብሉይ ኪዳን የነበሩት አዳም ወይ መሬት ነው ወደ መሬት ተመለሳል በሚለው አለ። ይሄ ዛሬ አይጠቀስም። ቢጠቀስም በብሉይ ኪዳን የነበሩ አባቶቻችን የሚሞቱት እንዲህ ነበር። እኛ ግን ክርስቶስ ይሄን አስወግዶልናል። የምንሞተው ለትንሣኤ ነው። የምናየው ስንሞት ስንቀበር የክርስቶስን ሞትና ትንሣኤ ነው በሚል ማስተማር ይገባል እንጂ እንደው ዝም ብሎ አዳም ወይ መሬት ነበር ወደ መሬት ተመለሳለ ተብሎ የለ እያሉ መስበክ በጣም አላዋቂነት ነው። ክርስትናን አለመረዳቱ በእውነቱ ይህ እንደው በጣም ትልቁ ችግር ሰው እየዘገነ መጥቀስ በማያውቀው ጉዳይ ዝም ብሎ ይሄ መከረኛ ጥቅሶች አሉ። የተንገላቱ ጥቅሶች ማንም መንገደኛ የሚጠቅሳቸው አሉ። በጣም እውነት እንደ ወደ እግዚአብሔር አቤቱታ ሁሉ ሳይቀሩ የማይቀሩ ጥቅሶች አሉ፣ በጣም መከረኛ የሆኑ። ስለዚህ ሞት፣ ዕዳ፣ ፍዳ በሙሉ ተወግዷል። ቅድም ያነሳናቸው አሁን በሔዋን ላይ የተሰጡ ቀኖናዎች አሉ አይደለም? አሁን እነዛ መርገምነታቸው ሁሉ ተወግዷል። በአዲስ ኪዳን መርገም የሚባል የለም። ወሰአረ መርገመ በዲበ መስቀል ይላል ቅዱስ አትናቴዎስ። መርገምን በመስቀል ላይ አስወገደ፣ ሻረ። አሁን በብሉይ ኪዳን ቅድም እንዳነሳው አስከሬን የዳሰሰ እስከ ማታ ርኩስ ነበር። እንዲህ የሚባል የለም። ዛሬ የሞቱ ወገኖቻችንን አጥበን ገንዘን ስመን እንሸኛቸዋለን። ርኩሰት የሚባል ነገር የክርስቲያን ሰውነት የከበረ ነው። በጥምቀት የከበረ ነው። በስጋውና በደሙ የከበረ ነው። የክርስቶስ አካል ነው። በብሉይ ኪዳን የነበሩ መቃብር መዳሰስ ሁሉ ርኩሰት ነበር። አይደለም እንዲህ ያለ እንዲህ የቀመሰ እንዲህ የነካ ርኩስ ነው እስከ ማታ እስከ ምናምን የሚለው በሙሉ ተወግዷል። ድነናል ስንል አንደኛ ይሄን ጸጋ አግኝተናል ማለት ነው። ሁለተኛ በአዲስ ተፈጥሮ ፈጥሮናል ማለት ነው። ጥንተ ተፈጥሯችንን ኃጢአት ገብቶ አበላሽቶ ስለነበረ ያ ጥንተ ተፈጥሮውን ጨርሶ ሳያጠፋ ግን ወደ ጥንተ ተፈጥሯችን ገብቶ የነበረውን ባዕድ ነገር ይሄ የተበላሸውን ነገር አስወግዶ በአዲስ ተፈጥሮ ሪኒው አድርጎ ሪክሬት አድርጎናል። በአዲስ ተፈጥሮ ፈጥሮናል ነው ሁለተኛ ቆሮንቶስ 5:17። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ስለዚህ ማንም በማን ቢሆን ነው አዲስ ፍጥረት ነው ያለው? ቅድመ ሁኔታ አለ። በማን ቢሆን? በክርስቶስ ሲሆን ነው አዲስ ፍጥረት የሚሆን። ለምን? ያለ ፈቃድ አይገኝም ዝም ብሎ። ግን እድሉን ግን ሰጥቷል። ኦፖርቹኒቲውን ሰጥቷል። ለሚያምን በክርስቶስ ለሚሆን ሁሉ አዲስ ፍጥረት ሆኗል። ሌላው አድኖናል ስንል በቅድስና ወይም እግዚአብሔርን በመምሰል ማደግ እንድንችል ይሄን ጸጋ ሰጥቶናል። መዳን በጥምቀት ይጀመራል። ማቆሚያ ግን የለውም። እያደገ የሚሄደው ኢንፋይናይት ጆርኒ ነው። የማያቋረጥ ጉዞ ነው። ሁለተኛ ጴጥሮስ 1:4 ላይ ወረሰየነ ሱቱፋነ ለመለኮተ ዚአሁ ይላል። ከመለኮቱ ባህሪ ተካፋዮች እንድንሆን አደረገን ይላል። ይሄ ማለት እንደ እግዚአብሔር እንሆናለን ማለት አለ። እግዚአብሔር በባህሪ የሆነውን እኛ በጸጋ እንድንሆን ይህን ጸጋ ሰጠን ማለት ነው። እግዚአብሔር በባህሪው ቅዱስ ነው አይደለም? እኛ ምን እንድንሆን ሰጥቶናል? ቅዱሳን እንድንሆን። እኔ ቅዱስ እንደሆንኩ እናንተ ምን ሆነዋል? ቅዱሳን ነው። እሱ ፍጹም ነው። እኛም ደግሞ ምን እንድንሆን ሰጠን? የሰማይ አባታችሁ ፍጹም እንደሆነ እናንተ ምን ሆነዋል? ፍጹማን ነው። እግዚአብሔር በባህሪ እውነት ነው። እኛ እውነተኞች እንድንሆን ይሄ የማያቋርጥ ሂደት ነው። ቅዱስ ጳውሎስ ሁለተኛ ቆሮንቶስ 3:18 ላይ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን አለ። ከምን ወደ ክብር እንለወጣለን አለ? ስለዚህ የማያቆም ነው ማለት ነው። ማቆሚያ የለውም ክብር ጸጋ። አሁን የፕሮቴስታንቱ ዓለም ምናምን የማይረዳው በቃ መዳን ማለት ከኃጢአት ማምለጥ ልክ ከስር እንደመፈታት ወይም ውሻ ከስራቱ እንደመፈታት አድርገው ነው የሚቆጥሩ። በጣም ከስር መፈታት፣ ከሲኦል መዳን፣ ከሞት መዳን ይሄ የመጀመሪያው የመጨረሻው ነው። ከክብር ወደ ክብር መለወጥ አለ። የማያቆም ጉዞ ነው። እግዚአብሔርም ጸጋውን መስጠት አያልቅበትም፣ ሰውም ጸጋውን ተቀብሎ አይጨርሰውም። ስለዚህ የቅድስና መንገድ ይጀምራል እንጂ አያልቅም። ማንም የመጨረሻ የቅድስና ደረጃ የደረሰ የለም። ፍጡራን ሊያገኙት ከሚችሉት ጸጋ ከመጨረሻ የደረሰች እመቤታችን ናት። ፍጡራን ሊያገኙት ከሚችሉት ሌላው ከዛ በኋላ የቻለውን ያህል ተጉዟል። ቅዱስ ጊዮርጊስ አሁን 7 ዓመት ያን ሁሉ ተጋድሏል። ማሰብም ከባድ ነው እንኳን መግለጽ። ግን ሌላ ከሱ የበለጠ አይነሳም አይባልም። ሊነሳ ይችላል። የመጨረሻው ላይ የደረሰዋል ከዚህ በኋላ አይመጣም የሚባል የለም። ሊሆን ይችላል፣ ይሆናል። ፕራክቲካሊ ሌላ ጉዳይ። እድሉ ግን ክፍት ነው ነው። ስለዚህ መዳን ሲባል ይሄ የማያቋርጥ ከክብር ወደ ክብር መለወጥ፣ ከጸጋ ወደ ጸጋ መሸጋገር ነው። አሁንም ቅዱስ ጳውሎስ ፊልጵስዩስ 3:13-14 ላይ ምን ይላል? በኋላ ያለውን ሁሉ እየረሳ በፊት ያለውን ለመያዝ እገሰግሳለሁ ይላል። ያላቆመ የማያቆም የማያልቅ ነው። ለዚህ ነው እውነተኛ ቅዱሳን ብዙ ጸጋ ባገኙ መጠን እውነት ወደ እግዚአብሔር በቀረበ መጠን ኢምንትነታቸው የሚታያቸው ለዚህ ነው። እውነተኛ እግዚአብሔር ጸጋ ያገኘ ሰው ትሁት እንጂ ትዕቢተኛ አይሆንም። በምንም ምክንያት ራሱን ነው የሚያየው፣ ኢምንትነቱን ነው የሚያየው።
ጎደሎ ነገር ነው የሚያስቸግረው። ትንሽ ነገር በጣም አስቸጋሪ ነው። ጎደሎ በጣም አስቸጋሪ ነው እና ይሄን መረዳት ነው ድነት ስንል ይሄንና ይሄን የመሳሰለው ማለት ነው። ድነት የተገለጸባቸው ብዙ መንገዶች አሉ። እንግዲህ ሰው የዳነው እንዴት ነው? ሰው የዳነው በእግዚአብሔር ጸጋ ነው። በአጠቃላይ ሰው የዳነው በእግዚአብሔር ጸጋ ነው። መዳን ጸጋ ነው፣ ስጦታ ነው ማለት ነው። በጸጋው ድነናል። ትክክለኛ መጽሐፍ ቅዱሳዊ ትምህርት ነው፣ የቤተክርስቲያን ትምህርት ነው። መዳን ማለት እግዚአብሔር የሰጠው ጸጋ ነው። ታዲያ እግዚአብሔር የሰጠው ጸጋ ከሆነ መዳን ሰው ለመዳን ምን ማድረግ አለበት ነው። እስካሁን ያየነው የእግዚአብሔርን ድርሻ ወይም እግዚአብሔር ያደረገውን። ታዲያ እግዚአብሔር የሰጠውን ይህን የመዳን ጸጋ ለመጠቀም በዚህ ለመጠቀም ሰው ምን ያድርግ ነው? ሰው ምን ያድርግ? ሰው ለመዳን 4 ነገሮችን መፈጸም አለበት። ምንድነው እነዚህ? ስራ ምናምን ይሄ በተሳሳተ በፕሮቴስታንት አረዳድ ስራ ምናምን አይደለም፣ ጸጋ ናቸው። ግን ጸጋውን የምንጠቀምባቸው ጸጋውን የምናገኝባቸው መንገዶች ናቸው። አንደኛው ማመን ነው። ሰው ለመዳን ማድረግ ያለበት ነገር አንደኛው ማመን ነው። እምነት ማለት እግዚአብሔር ያደረገልንን ነገር በሙሉ አምኖ መቀበል፣ እግዚአብሔር የሰጠውን አስተምሮ የገለጠውን አስተምሮ አምኖ መቀበል፣ እንዲሁም እሱ ያደረገልንን ቸርነት ጸጋ ሁሉ አሁን ትክክል ነው ብሎ አምኖ መቀበል። ያላመኑ አይድኑም። ለስም አጠራሩ ክርስቶስ ጋር ይግባውና መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ምዕራፍ 3 ቁጥር 11-18 በተጻፈው ቃሉ ላይ እንዲህ ብሏል። ወበከመ ሰቀሎ ሙሴ ለአርዌ ምድር በገዳም ከማሁ አለው ለወልደ እጓለ እመሕያው ይሰቀላል። ሙሴ በምድረ በዳ እባብን እንደሰቀለ እንደዚሁም የሰው ልጅ ይሰቀል ዘንድ ይገባዋል። በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ሙሴ በምድረ በዳ እባብን ሰቅሎ በእባብ የተነደፉት ሰዎች ያን ከነሐስ ተሰርቶ የተሰቀለውን እባብ ሲያዩ ከመርዙ ድነዋል። ልክ እንደዚህ ሁሉ እኔም ደግሞ በእኔ የሚያምንብኝ ከሞት ይድን ዘንድ በዓላማ ላይ በቀራንዮ እሰቀል ዘንድ ይገባል ማለት ነው። ታሪኩ ኦሪት ዘኍልቍ ምዕራፍ 21 ላይ ያለ ነው። ምዕራፍ 21 ከቁጥር 1-9 ታሪኩ ባጭሩ ምንድነው? እስራኤላውያን በአንድ ምክንያት እግዚአብሔርን በድለው መርዛማ እባብ ተላከባቸውና እየነደፈ ገደላቸው፣ መርዙ አሰቃያቸው። ወደ እግዚአብሔር ጸልይልን ብለው ወደ ሙሴ መጡ። ሙሴም ወደ እግዚአብሔር ጸለየ። እግዚአብሔር በዚህ ጊዜ እንዲህ አለው። እግዚአብሔርም ሙሴ እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈው ሁሉ ሲያያት በሕይወት ይኖራል። ልክ መርዘኛው እባብ አስመስለው፣ ግን ከምን ስራ ነው? እባብን ከነሐስ። ነሐስ እንደሚታወቀው ብረት ነገር ነው፣ የማዕድን አይነት። እሱም ሲያያት በሕይወት ይኖራል፣ የተነደፈው ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሁሉ ሰው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል። አሁን ይሄ ሶኮልድ ሎጂክ ምን ግንኙነት አለው? የነደፋቸው ባዮሎጂካሊ መርዝ ያለው እባብ ነው። የተሰቀለው ግን ሕይወት የሌለው ከነሐስ ተቀጥቅጦ የተሰራ እባብ ምን ያገናኘዋል? የእግዚአብሔር አሰራር ረቂቅ ነው። ሱፕራ ሎጂካል ነው የእግዚአብሔር አሰራር። ከሎጂክ በታች ያለ ከሎጂክ በላይ ነው። እንግዲህ ይህን አምነው ወደ ነሐሱ እባብ መጥተው ያዩ ከመርዙ ድነዋል። በአንጻሩ ግን እመራመራለሁ የሚል ሰው ቢኖር እኔ ነድፈኝ የሚንቀሳቀስ ሕይወት ያለው እባብ ነው፣ መርዙም በውስጥ ያለው እንደዛ አይነት ነው። እዚህ ላይ ያለው ግን በድን የሆነ ከነሐስ የተሰራ እባብ ምን ያገናኘዋል ብሎ ቢቀር እሱ ይቀርበታል፣ አይድንም። ልክ እንደዚሁ ክርስቶስ በዓላማ ላይ ተሰቅሏል። ከነሐስ የተሰራው እባብ ምንም መርዝ የሌለው እንደሆነ ሁሉ ክርስቶስም ንጹሕ ባህሪ ነው። ግን ከነሐስ የተሰራው እባብ የተሰራው በመርዘኛ እባብ ምሳሌ እንደሆነ ክርስቶስም ንጹሕ ባህሪ ሲሆን ግን የተሰቀለው እንደ ወንጀለኞች በመስቀል ነው። ያን ሁሉም ያሳይ ነው። ስለዚህ የነሐሱን እባብ ያዩ እንደዳኑ ያላዩ ወይም አላይም የሚሉ ቢኖሩ ግን አይድኑ እንደነበረ ክርስቶስን በመሰቀሉ የሚያምኑ ይሄ የኔ መድኃኒት ነው፣ የኔ ቤዛ ነው፣ ለእኔ ሕይወት ሊሰጥ የሞተ ነው ብለው የሚያምኑ ይድናሉ። በአንጻሩ እንመራመራለን የሚሉ እንዴት አምላክ ይሞታል፣ እንዴት አምላክ ይሰቀላል እያሉ እንመራመራለን እያሉ የሚጃጃሉ ደግሞ ይቀርባቸዋል። እንዴ አምላክ አይሞትም እያሉ የሚደናቆሩ ሞልተ እንዴት አምላክ ይሞታል? ተቀጥል በክርክር ቅዱስ ቄርሎስ ዘኢየሩሳሌም የተባለባት እነዚህ ከነክርክራቸው ይሞታሉ ይላል። የተከራከሩ ይሞታሉ። ስለዚህ ያለ እምነት ጸጋው አይገኝም። ክርስቶስ ለዓለም ሁሉ ሞቷል፣ መርገምን አስወግዷል፣ ሞትን አጥፍቷል። ይሄን ግን የሚያገኙት ምን ያደረጉ ናቸው? ያመኑ። ያላመኑስ በራሳቸው ምክንያት ቀረባቸው። አስገድዶ አይሰጥም እግዚአብሔር፣ ጸጋውን በግድ አይሰጥም። ስለዚህ እምነት ለመዳን መሰረት ነው። እምነት ሲባል ግን 3 ገጽታ አለው። ያለፈ ይዘት አለው፣ የአሁን ይዘት አለው፣ የወደፊት ይዘት አለው። ይህ ማለት ማለት ነው አምነን ድነናል። ይሄ ያለፈ ይዘት አለው። አምነን ከፍዳ ከመርገም ከሞት ድነናል። እየዳን ነው አሁንም፣ ወደፊትም ደግሞ እንድናለን። ቅዱስ መጽሐፍ እምነትን መዳንን በ3 ገጽታ ነው የሚገልጸው። በድነናል በሚል በኃላፊ፣ እየዳን መሆኑን በአሁን፣
ወደፊት ደግሞ ምንድን በመሆኑን በወደፊት ይገልጻል። የግሪኩ ቃል መዳን የሚለው ሶዞ ነው። ሶዞ ግሪኩ። ስለዚህ ሶዞ መዳን የሚለውን ባለፈም በአሁንም በወደፊት ገልጾታል። ከሶስቱም ገጽታ አንድ ወይም ሁለት ጥቅሶችን ብቻ ላስታውሳችሁ። መዳን ድነን አምነን የመዳን ስለመሆኑ በሰፊው የተገለጸ ነው። ለምሳሌ ኤፌሶን 2:8 ላይ ጸጋው በእምነት አድኗችኋል ይላል። ጸጋው በምን አድኗችኋል? በእምነት አድኗችኋል፣ ድነናል ነው። አዎ የአሁን ይዘት ያለው መሆኑን ሲናገር ደግሞ አንደኛ ቆሮንቶስ 1:18 የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ማለት በመዳን ላይ ላለን ማለት ነው። ሶዞሜኖይስ ነው የሚለው ግሪኩ ቃል። ሶዞሜኖይስ ማለት እየዳን ላለን who are being saved ማለት ነው። ስለዚህ የመስቀሉ ቃል ለሚጠፉ ሞኝነት ለእኛ በመዳን ላይ ላለን እየዳን ላለን ግን እግዚአብሔር አይደለም። ስለዚህ እየዳን ላለን ድነናል፣ እየዳንም ነው፣ ጉዞ ላይ ነን። አሁንም አንደኛ ቆሮንቶስ 15:1-2 ወንድሞች የሰበኩላችሁን ደግሞ የተቀበላችሁትን በእርሱም ደግሞ የተቋማችሁበትን በእርሱም ደግሞ የምትድኑበትን ወንጌል ይላል። by which also you are being saved ሶዞሜኖይስ ነው የሚለው። ስለዚህ አምነን እየዳንም ነው ማለት ነው። አምነን እየዳንም ነው፣ በመዳን ላይ ነን። የወደፊት ገጽታ አምነን ድነናል፣ አምነን እየዳን ነው፣ አምነን ደግሞ እንድናለን ወደፊት ብለን ደግሞ ተስፋ እናደርጋለን። ወደፊት እንድናለን ስንል የባለፈውን ትተን አለ። አሁን እንድናለን እየዳን ነው ስንል የወደፊቱንና ያለፈውን ትተን አለ። አዋህዶን አስማምቶ ሁሉንም። ስለዚህ መዳን በወደፊት ግስ ሲገለጽ ደግሞ ሮሜ 5:9-10 ላይ እንዲህ ይላል፣ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። የባለፈ ነው፣ አሁን ነው፣ ወደፊት እንድናለን። ወደፊት እንድናለን። አሁን ወደፊት እንድናለን ሲል እስካሁን አልዳንም ማለት ነው። አዋህዶን በእርሱ ከቁጣው እንድናለን። ይቀጥልና ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። አንደኛ ተሰሎንቄ 1:10 እንደገና እንዲህ ይላል። አንደኛ ተሰሎንቄ 1:10 ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ነው። ከየቱ ቁጣ? ከሚመጣው ቁጣ የሚያድነንን። ለዚህ ነው በስብሐት ጸሎታችን ላይ አመዳግም ምጽአቱ እያስተፋፈረን ነው። ዳግመኛ በሚመጣበት ጊዜ ምን እንዳይለን እንላለን? እንዳያሳፍረን። ስለዚህ በእምነት መዳን መጽሐፍ ቅዱሳዊ ትምህርት ነው። ስህተት የሚሆነው በእምነት ብቻ የሚለው ነው። ብቻ አፍራሽ ነው። መጽሐፍ ቅዱስ የትም ቦታ ላይ በእምነት ብቻ መዳን የሚል የለም። ይሄ ማርቲን ሉተር በድፍረት የጨመረው ነው። ሮሜ 3:28 ከላቲን ወደ ጀርመን በተረጎመው መጽሐፍ ቅዱስ ላይ ሰው በእምነት ይድናል የሚለው ላይ በእምነት ብቻ ብሎ ጨመረ በድፍረት። ያ የፕሮቴስታንት ዋና እምነት ሆኖ ዛሬ ድረሳለ። ሰው በእምነት ብቻ ይድናል ብሎ ፍጹም ክህደት ነው። አንድ ቦታ መጽሐፍ ቅዱስ ሰው በእምነት ብቻ ይድናል አይልም። ብቻ አፍራሽ ነው። ለመኖር አሁን አየር ያስፈልገናል። በአየር ብቻ ግን እንኖራለን። ስለዚህ አንድ ነገር ያስፈልጋል ማለት ብቻውን በቂ ነው ማለት አለ። በጣም የተለያዩ ነገሮች ናቸው። ስለዚህ አንዱ ለመዳን አስፈላጊው እምነት ነው። ሁለተኛው ለመዳን አስፈላጊ የሆነው ጉዳይ በዕለተ ዓርብ የተፈጸመውን መዳን ክርስቶስ በመስቀሉ ላይ የፈጸመውን ቤዛነት ለእያንዳንዳችን የሚያደርሱንን ሚስጥራት መፈጸም ነው። እነዚህ ሚስጥራት 3 ናቸው ለመዳን አስፈላጊ የሆኑት። 7 ሚስጥራት እንደዚህ የምንላቸው ንስሐ፣ ክህነቱ፣ እነዚህ ከአገልግሎት ከምን ጋር የተገናኙ ናቸው። ንስሐ ደግሞ ከዚህ በኋላ በሕይወታችን ለሚገጥሙ ነገሮች የተሰጠ ጸጋ ነው። ቤዚካሊ በመሰረቱ ግን ለሰው መዳን የግድ የሆኑት 3 ናቸው፣ ጥምቀት፣ ሜሮንና ቁርባን። ከዚህ በኋላ ግን ስንኖር ያው ሰዎች እንደመሆናችን ንስሐ ያስፈልገናል። አገልግሎቱ፣ ክህነቱ፣ ቀንዲሉ እንዲህ እያለ ይመጣል፣ ተክሊሉ እያለ ለመዳን የግድ የሆኑት 3ቱ ሚስጥራት ጥምቀት፣ ቁርባንና ሜሮን ናቸው። ጥምቀት በዕለተ ዓርብ ክርስቶስ ሲሰቀል ከጎኑ ያፈሰሰውን ማየገቡ ወይም ከጎኑ የፈሰሰውን ውሃ የምንጠመቅበት ሚስጥር ነው። ስለዚህ አንድ ሰው ሲጠመቅ ከማየገበው በዕለተ ዓርብ ክርስቶስ ተሰቅሎ ጎኑን ሐራዊ በወጋው ጊዜ ካፈሰሰው ውሃ እየተጠመቀ እየተሳተፈ ነው ማለት ነው። ስለዚህ ክርስቶስ በዕለተ ዓርብ በጥምቀቱ በዕለተ ዓርብ ስጋውን ቆርሶ ደሙን አፍስሶ የዓለምን ኃጢአት ይቅር ብሏል። ያ ለሰው ልጆቹ ላይ የሰጠውን የኃጢአት ይቅርታ፣ ሞትን ማሸነፍ ያን ሁሉ የምናገኘው አንዱ በጥምቀት ነው። ስለዚህ በጥምቀት የምናገኛቸው ጸጋዎች በጣም ብዙ ናቸው። ምንድን ናቸው? አንደኛ በጥምቀት የምናገኘው የመዳን ጸጋ ስርየተ ኃጢአት ነው። ስርየተ ኃጢአት እዚህ ላይ 1-2 ተብለው አይደለም መሰለኝ የተቀመጡት።
ዙሮ ዙሮ ሀሳቦቹ አሉ። ትንሽ ቀረት ያለው ነገር አለ፣ በእርግጥ የተቆረጠ ነገር አለ። ኤኒዌይስ ዋናው አንደኛው በጥምቀት የምናገኘው ጸጋ የኃጢአት ይቅርታ ነው። የኃጢአት ይቅርታ ማርቆስ 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ስለዚህ ለመዳን ጥምቀት የግድ ነው። አሁን አንዳንድ ወገኖች የሚያነሱት ጥያቄ አለ። ያመነ የተጠመቀ ይድናል ነው ያለው። ከዛ ቀጥሎ ግን ያላመነ ይፈረድበታል ነው እንጂ ያለው ያላመነ ያልተጠመቀ አላለም ብሎ ለመከራከር የሚፈልግ ሰዎች አሉ። ይህ ሞኝነት ነው። ካላመነ ለምን ይጠመቃል? ሰው አሁን ወደዚህ መምጣት ካልፈለገ ይመጣል እንዴ? እንደዛ አይነት እኮ ማለት ነው። አንድ ሰው ሳያምን ልጠመቅ ቢልም ቤተክርስቲያን አትፈቅድም። ሰው ሊጠመቅ ሲል እኮ እምነቱ የህፃናት ጥምቀት እሱ ሌላ ጉዳይ ነው። ለህፃናት እንኳን ጥምቀት ሲሆን ክርስትና እናት ወይም ክርስትና አባት እምነቱን እንዲመሰክር አደራ የሚቀበለው ለዚህ ነው። ስለዚህ አንድ ሰው ልጠመቅ ስላለ ብቻ እንኳን አይጠመቅም። ታምናለህ ሆይ? የምታምነው በማን ነው? በአብ በወልድ በመንፈስ ቅዱስ ታምናለህ ሆይ ይላል። አዎ ይላል። ዲያብሎስን ትክደዋለህ ሆይ ተብሎ ይጠይቃል። አዎ ክደዋለሁ እያለ ከዛ ለአብ ለወልድ መንፈስ ቅዱስ ስገድ ይባላል፣ ይሰግዳል። እንዲህ ነው። ካላመነ ለምን ይጠመቃል? ያላመነ ሰው ሊጠመቅ አያስፈልገውም። ልጠመቅ ቢል አይፈቀድለትም። አሳስቶ አጭበርብሮ ቢጠመቅም ዕዳ በደሉ እጥፍ ድርብ ነው የሚሆነው። እዚህ ያላመነ ያልተጠመቀ ማለት ጅልነት ነው እንጂ ይሄ ሎጂካሊም ግራማቲካሊም የሚያስኬድ አይደለም እንደዚህ ብሎ ማሰብ። ስለዚህ ለመዳን ጥምቀት ወሳኝ ነው። ያመነ ይድናል ብሎ አላቆመም። ያመነ የተጠመቀ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 37-38 ላይ በበዓለ ሀምሳ በቅዱስ ጴጥሮስ ስብከት ያመኑት ሰዎች ምንና 3000 ሲሉ በቃ አምናችኋል፣ በርቱ፣ ቀጥሉ አይደለም ያላቸው። ኃጢአታችሁ ይሰረይላችሁ ዘንድ በኢየሱስ ክርስቶስ ስም ምን ሆኖ ነው ያለው? ተጠመቁ። ቅዱስ ጳውሎስም የሐዋርያት ሥራ 22-16 ላይ በተጠራ ጊዜ ምን እንደተደረገ ፈጸመለት ሲናገር አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ አለኝ ይላል። እንግዲህ ቅዱስ ጳውሎስን ራሱ ጌታ ነው የጠራው። ራሱ ጌታችን ተገልጦ ጠርቶ ምን ላድርግ ሲለው በቃ አምነሃል፣ ሂድ ስበክ አለም ያለ። ወደ ቤተክርስቲያን ነው የላከው፣ ወደ ደማስቆ። ሐናንያ ጳጳስ ነበር የደማስቆ የሶሪያ ከተማ። ከዛ ሄደ። ከዛ በቤተክርስቲያን ምን እንደተደረገለት ሲናገር ስሙን እየጠራ ማለት በአብ በወልድ በመንፈስ ቅዱስም አምናለሁ እያልክ ተጠመቅ አለኝ፣ ከዛም ከኃጢአትህ ታጠብ አለኝ ነው። ስለዚህ ከኃጢአት መታጠብ መንጻት የሚገኘው ስርየተ ኃጢአት የሚገኘው በጥምቀት ነው። ስለዚህ በጥምቀት የሚገኘው አንዱ ጸጋ ስርየተ ኃጢአት ነው። ሁለተኛው ልጅነት ነው። በአዳምና በሔዋን ኃጢአት ልጅነታችን ተወስዶ ነበር። የዲያብሎስ ባሪያዎች የሞት ተገዢዎች ሆነን ነበረ። ያን ልጅነት መልሰን የምናገኝበትን ጸጋ ክርስቶስ በጥምቀት አዘጋጀልን። ስለዚህ ለኒቆዲሞስ እንዳለው እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው አለ። ስለዚህ ከእናታችን ስንወለድ ስጋዊ ልደትን እንደምናገኝ ሁሉ ከጥምቀት ደግሞ መንፈሳዊ ልደትን እናገኛለን። ዳግመኛ እንወለዳለን። 3 ልደቶች፣ የመጀመሪያው የታወቀ ከእናት ማህፀን ነው። ሁለተኛው ከማህፀነ ዮርዳኖስ በጥምቀት የምንወለደው ነው። ሁለተኛው የመጀመሪያው ልደት ለሰው ሁሉ ነው። ሁለተኛው ላመኑ ለክርስቲያኖች ነው። ሶስተኛው ልደት ደግሞ ከመቃብር ነው የምንወለደው። ስለዚህ ሶስተኛው ማህፀን መቃብር ነው። ቅድም እንዳስታወስ ነው ትንሣኤ ትምህርት በድህነት ትምህርት አድነናል ስንል ሞት ያ ሁሉ ተወግዷል ማለት ነው እንዳልነው። አሁን አንድ ሰው ሲወለድ ልክ በመቃብር ማህፀን እየተጸነሰ ነው ማለት ነው። አሁን አንድ ህፃን በእናቱ ማህፀን ሲጸነስ ህይወቱ አንድ ብሎ ይጀምራል ማለት ነው። ያው ጊዜውን ጠብቆ ይወለዳል። ልክ እንደዛ አንድ ሰው ሲሞት እና ሲቀበር በመቃብር እየተጸነሰ ነው። ቀኑን ጠብቆ ይወለዳል። ግን ይሄ ልዩ የሚያደርገው ሁላችን ተጠራቅሞ አንድ ቀን መሆኑ ነው። ሁሉ ከአቤል ጀምሮ እስከ መጨረሻው ሟች ድረስ አንድ ቀን በትንሣኤ ዘጉባኤ እንነሳለን። ስለዚህ ወብነ ሰለስቱ ልደታት ይላል ቅዱስ ጎርጎርዮስ ነባቤ በርኮስ የተባለው ታላቅ ቤተክርስቲያን አባት። ስለዚህ ሁለቱ ልደቶች ጥምቀቱ ለክርስቲያኖች ነው። ሶስተኛው ከመቃብር መወለድ ለሁሉ ሰው ነው። ግን አነሳሱን የሚወስነው ሁለተኛው ልደት ጥምቀትን ማግኘት ነው። በሁለተኛው ልደት በጥምቀት የተወለዱ ሶስተኛው ልደታቸው ከመቃብር በክብር ነው የሚሆነው። ክርስቶስን መስለው በክብር በብርሃን ይነሳሉ፣ ይወለዳሉ። ጥምቀትን ያላገኙ ክርስቶስ በጥምቀት ከእግዚአብሔር ያልተወለዱ ግን ያው የሀሳብ ልደት ይወለዳሉ። ስለዚህ በጥምቀት የምናገኘው ጸጋ ልጅነት ነው።
ሮሜ 8:15-17 ላይ ልጆች ከሆነ ደግሞ ወራሾች ነን ማለት የእግዚአብሔር ልጆች ነን የእግዚአብሔር ወራሾች ነን ይላል። እንግዲህ አሁን በጥምቀት እየመጣ ነው የምናከብረው። ጌታችን በተጠመቀ ጊዜ እግዚአብሔር በደመና ሆኖ ዝንቱ ውእቱ ወልዴ ይሄ ልጄ ነው ብሏል። ይሄ ለክርስቶስ የተሰጠ ምስክርነትም ነው፣ ለእኛ ሁሉም የተሰጠ ምስክርነት ነው። አንደኛ ክርስቶስ የእሱ የባህሪ ልጅ መሆኑን ነው የገለጠው የመሰከረው። እንደዚሁም ሁሉ ክርስቶስ ተጠምቆ ሲወጣ እንደሆነ ሁሉ የባህሪ ልጅነቱ የተመሰከረለት አንድ ሰው ተጠምቆ ከመጠመቂያ ውሃ ሲወጣ እግዚአብሔር ይሄ ልጄ ነው ብሎ ይመሰክርለታል። ያ ለክርስቶስ የተነገረው ለእኛ ነው፣ ግን አንሰማውም። ያው በማየት አንመላለስም በእምነት እንጂ እንደተባለው ግን ይነገርልናል። ስለዚህ አንድ ሰው ተጠምቆ ከመጠመቂያ ውሃ ሲወጣ እግዚአብሔር ይሄ ልጄ ነው ይላል፣ ይመሰክርልን። ስለዚህ በጥምቀት ልጅነት እናገኛለን። ሶስተኛው በጥምቀት የምናገኘው ጸጋ ከክርስቶስ ከሞቱና ከትንሣኤው ጋር አንድ መሆንን ነው። ከሞቱ ጋር አንድ የምንሆነው በጥምቀት ነው። ከሞቱ ጋር በጥምቀት አንድ ስንሆን ደግሞ ለትንሣኤው ባለ ተስፋ እንሆናለን ማለት ነው። እንግዲህ ሁለተኛው ለልጅነት ነው። ሶስተኛው ሮሜ ምዕራፍ 6 ከቁጥር 3-5 ያለው ቃል ነው። እንዲህ ይላል፣ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ስለዚህ የተጠመቅን ሁላችን ከክርስቶስ ከሞቱ ጋር ምን ሆነናል አለ? አንድ ሆነናል። ስለዚህ መጠመቅ ማለት ከክርስቶስ ሞት ጋር አንድ መሆን ማለት ነው። እንግዲህ ተጠማቂ ወደ መጠመቂያ ውሃ ሲገባ ክርስቶስ ወደ መቃብር መውረዱን እየመሰከረ ነው። ከሞቱ ጋር አንድ እየሆነ ነው ማለት ነው። 3 ጊዜ ብቅ ጥልቅ እያልን የምንጠመቀው ለምንድን ነው? ክርስቶስ ስለኛ ሞቶ በመቃብር ስንት ቀን ስለቆየ ነው? 3 ቀን 3 ሌሊት ስለቆየ ነው ማለት ነው። ስለዚህ የመጠመቂያ ውሃ ምንን ይወክላል? ጎልጎታ። ክርስቶስ ሞቶ ስለኛ 3 ቀን 3 ሌሊት የተቀበረበት ቦታ ጎልጎታ ነው የመጠመቂያ ውሃ። ስለዚህ ተጠማቂ ሙሉ ሰውነቱን የሚይዝ መሆን አለበት። መጠመቂያ ውሃ የሚባለው ለዚህ ክርስቶስ ሙሉ ሰውነቱን በጎልጎታ 3 ቀን ተከብሮ ይቆይ። ስለዚህ አንድ ሰው ሲጠመቅ የክርስቶስን ሞት እየሞተ ነው ማለት። እሱ የሞተው ነፍስና ስጋው ተለይተው በተግባር ነው። እኛ ግን ስንጠመቅ ነፍስና ስጋችን ተለይተው አለ። ነፍሳችንን ውጭ አስቀምጠን ወይ ስጋ አይደለም። ስለዚህ እኛ በምሳሌ ነፍስና ስጋችን ሳይለያዩ የምንቀበለውን የምንፈጽመውን ጥምቀት እሱ ምን አደረገልን? በቸርነቱ እሱ ነፍስና ስጋውን ለይቶ ሞትን ተቀብሎ የፈጸመውን ሞቱን እንደ ሞትን ይቆጥርልናል። ጸጋ ማለት ይሄ በተግባር ሳንሞት ግን ሞቱን በሚመስል ሞት በመሳተፋችን እንደ ሞትን ይቆጥርልናል። ጸጋ ማለት ይሄ አይ እንደኔ ነፍስና ስጋ ሳይለይ እንዴት አያላለም? አያችሁ፣ ምሳሌያዊ በሆኑ ነገሮችን በመፈጸም አማናዊን ገንዘብ እንድናደርግ ጸጋ ማለት ይሄ። በዚህ በውሃ ስንጠመቅ ልጅነትን ማግኘት ይህ ጸጋ ነው እንጂ እኛ ውሃ ውስጥ ገባን ወጣን ምን እንፈጥራለን? በራሳችን እንደ አሳ ውሃ ውስጥ ብንኖር ምን እንፈጥራለን? ግን 3 ጊዜ ብቅ ጥልቅ በማለት ልጅነትን፣ ስርየተ ኃጢአትን ጸጋ አድርጎ ሰጠን። ስጦታ ማለት ይሄ ነው። ጸጋ ማለት በነገራችን ላይ ብሎ ጸጋ የሚለውን ቃል መደጋገም አይደለም። አሁን ሰይጣን በጣም ተንኮለኛ ስለሆነ ፕሮቴስታንቶችን የሚያጃጅላቸው በዚህ ነው። ጸጋ 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 እያሉ ስላወሩ ጸጋ ያላቸው ይመስላቸዋል። ጸጋው የሚገኝበትን መንገድ ግን ይዘጋባቸዋል። ራሳቸው በራሳቸው ማለት ነው። ጸጋው የሚገኘው በጥምቀት ነው። ጥምቀት አያስፈልግም ይላል። ቢጠመቁም ዝም ብለው መንገደኛ ነው። ለድነት አያስፈልግም ዝም ብለው ነው ምናምን ነው የሚሉት። እንደ መታወቂያ እንደ እምነት መመስከሪያ ምናምን ነው የሚሉት። መጫወቻ ነው። ያለ ክህነትም ጥምቀት የለም። ስለዚህ እውነተኛው ጸጋ የሚገኝበትን መንገድ ይዘጋባቸዋል። ጸጋ ማለት ጸጋው የሚገኝበትን እሱ የሰጠንን ጥምቀትን መጠቀም ነው። በጥምቀት ልጅነትን ማግኘት ጸጋ ነው። በጥምቀት የኃጢአት ስርየትን ማግኘት ጸጋ ነው። በጥምቀት ሞቱ ጋር አንድ መሆን ጸጋ ነው። ከዚህ ዝም ብሎ አይገኝም። ጸጋ 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 በማለት ጸጋ አይገኝም። አሁን አንድን ጥሩ ቃል ብንደጋግመው ያ ጥሩ ቃል የሚወክለውን ነገር ይወጣዋል። እስኪ አሁን ምሳ ሰዓት እየደረሰ ነው። እስቲ የሆነ የምግብ እንትን እንጥራ። እንጀራ 10 ጊዜ እንጀራ ብንል አንድ ጉርሻ ይወጣዋል? 100 ጊዜ ብንጠራ አንድ ጉርሻ ይወጣዋል እንዴ? እንደዛ ነው ፕሮቴስታንት የሚለው ጸጋ 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 ይላል። ግን ጸጋው የሚገኝበትን መንገድ ግን የላቸው። ራሳቸው ከራሳቸው ቆርጠዋል። እና በጣም የሚያሳዝን ነው። በጣም የሚያሳዝን በሉት እና ከሞቱና ከትንሣኤው ጋር አንድ እንሆናለን። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ስለዚህ ሞቱን በሚመስል ሞት ከእርሱ ጋር የምንተባበረው በምንድን ነው? በጥምቀት። በጥምቀት ሞቱን ከሚመስል ሞት ከእሱ ጋር አንድ ከሆን በትንሣኤው እንሆናለን፣ አንድ እንሆናለን። የክብር ትንሣኤ እንነሳለን።
ሞቱን በሚመስል ሞት በጥምቀት ከእሱ ጋር አንድ ያልሆነሳ ምን ይሆናል? ከትንሣኤ ጋር አይተባበርም። አይነሳም ማለት ሳይሆን የክብር ትንሣኤ አይሆንለትም። የሐሳር ጥያቄ ለመጠየቅ ይነሳል ሁሉ፣ ግን የክብር ትንሣኤ ግን አይሆንለትም። ለምን? በሞቱ አላለህማ። ክርስቶስ የተነሳው ከምን በኋላ ነው? ከሞተ በኋላ አይደለ? ስለዚህ ከትንሣኤ ለመሳተፍ በምን ማለፍ ያስፈልጋል? በሞቱ ማለፍ ያስፈልጋል። በአቋራጭ ዘሎ ከትንሣኤ ጋር አንድ አይቻልም። ስለዚህ የግድ ሰዓት ሞቱ ሳይለን በጥምቀቱ አማካይነት ከሞቱ ጋር አንድ እንድንሆን አደረገ። ጸጋ ማለት ይሄ ነው። ሌላ በጥምቀት የምናገኘው የመዳን ጸጋ እርሱን መልበስ ነው። ክርስቶስን መልበስ ገላትያ 3:27 ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ክርስቶስን ለብሳችኋል። ስለዚህ የተጠመቃችሁ ሁሉ ማንን ለብሳችኋል አለ? ክርስቶስን። ስለዚህ እኛ ጠሙቃን የተመሰገነ ይሁን፣ እሱን ለብሰናል። እሱን ለብሰናል። ልብሳችን እርሱ ነው። አዳምና ሔዋን በበደሉ ጊዜ አስታውሱ። ምንድነው ያሉት? እግዚአብሔር ሲጠራቸው ወዴት ነህ ሲለው አዳም ምን አለ? በፊትህ ለመቆም ምን ሆንኩ አለ? ፈራሁ። ለምንድን ነው ፈራሁ ያለው? ራቆቴን ስለሆኑ። እንግዲህ ሰው በራሱ ነው የተራቆተው። ከዛን ጊዜ ጀምሮ እስከ ጥምቀት ድረስ ሰው ራቁቱን ነው የነበረው። እንኳን እግዚአብሔርን መልአክን ለማየት እንኳን ሰው በብሉይ ኪዳን ሲደነግጥ ነው የኖረው። አሁን ያን ራቁታችንን በፊቱ ለመቆም የሚያሳፍረውን ራቁታችንን የሸፈነውና ያስወገደልን ክርስቶስ ነው። ስለዚህ እኛ በእግዚአብሔር ፊት ለመቆም እማንፈራ እንድንሆን መቆም እንድንችል ያደረገን ሌላ የኛ ጽድቅ ወይም አይደለም፣ እርሱ ራሱ በጸጋው እርሱን በጥምቀት እንድንለብስ ስላደረገ። ኢጥሙቃን የሆኑ ሰዎች በሙሉ የተራቆተው አዳም ናቸው። ጥምቀትን በአንዲት ሐዋርያዊት ኦርቶዶክሳዊ ክርስቲያን ያልተቀበሉ ባህሪያዊ ክህነት ጥምቀትን ያልተቀበሉ ሰዎች በሙሉ ያ የተራቆተውና እግዚአብሔርን ድምፅ መስማት አቅቶት የበለስ ቅጠል ለማገልደም ለመደበቅ የሞከረው ሰው ናቸው። ስለዚህ እግዚአብሔር ፊት መቆማቸው። እኛ ግን በጥምቀት እርሱን ለብሰነዋል። ስለዚህ ተጠማቂ በነገራችን ላይ ወደ መጠመቂያ ውሃ ሲገባ ራቁቱን እንዲገባ የሚደረገው ለዚህ ነው። ትልቅም ሰው ቢሆን የመጠመቂያውን ሁኔታ ማመቻቸት፣ ሰው ሳይሳቀቅ እንዲጠመቅ መንገዱን ማመቻቸት ነው ያለብን እንጂ ማንም ሰው ቢሆን ሲጠመቅ ራቁቱን ነው መግባት ያለበት። ለምን? ወደ መጠመቂያ ውሃ የሚገባው ሰው ማን ነው? ያ አሮጌው አዳም ነው፣ ያ የተራቆተው አዳም። ስለዚህ አሮጌው አዳም የተራቆተው አዳም ይገባል። ተጠምቆ ሲወጣ በምን አይነት ልብስ ነው የምንቀበለው? በነጭ በአዲስ ልብስ ነው የምንቀበለው። ያ ምን ያሳያል? አዲስ ሰው ሆኗል፣ ክርስቶስን ለብሷል። እንዳው በጥንት ዘመን ክርስቲያኖች እንደተጠመቁ እንደወጡ የሚለብሱትን ልብስ 7 ቀን አይለውጡም ነበረ። ሰውነታቸውንም አይታጠቡ ነበር። በሰባተኛው ቀን ፍጻሜ ፍትሐተ ማይ የሚባል ጸሎት ተጸልዮላቸው ካህን ጸሎት አድርጎላቸው ነበረ ልብስ የሚቀይሩት፣ ሰውነታቸውን የሚታጠቡት። አሁን እኛ የምንለብሰው ይሄ ነጭ ልብስ ከዛ የመጣ ነው። አንዱ ተጠማቂዎች ሲወጡ የሚለብሱት ለተከታታይ 7 ቀን ነጭ ልብስ ነበር። ያ ትውፊት ነው እኛ ጋር ያለው ይሄ ነጭ ልብስ። ስለዚህ በጥምቀት ክርስቶስን እንለብሳለን። ያልተጠመቁ ግን ክርስቶስን አልለበሱ። እንግዲህ በጥምቀት የምናገኘው የመዳን ጸጋ ይሄ ነው። ሜሮን ነው ሁለተኛው ለመዳን መፈጸም ያለበት ምስጢር። ሜሮን ቅባት ማለት ነው። ተራ ቅባት ሳይሆን በጳጳሳት ጸሎት የሚከብር ልዩ ቅባት ነው። መላ ሰውነታችን 36 ቦታ ላይ ይታተማል በእኛ ትውፊት ወይም ስርዓት። በአጠቃላይ ሜሮን ማለት ማህተም ነው። ሰውነታችን የእግዚአብሔር ቤት፣ የእግዚአብሔር አካል፣ የእግዚአብሔር ብልት ሆኖ ሲልድ የሚሆንበት የሚታተምበት ነው። ስለዚህ ከዚህ በኋላ የክርስቲያን ሰውነት ማንም እንደፈለገ የሚጫወትበት አይደለም። ለክርስቶስ ሪዘርቭድ የሆነ ነው። ስለዚህ ግንባር ላይ ይታተማል። ለምን? ይሄ ግንባራችን ቅድም እንዳነሳነው አዳምና በእግዚአብሔር ፊት መቆም ያልቻሉ ሆነው ነበር። አሁን በእግዚአብሔር ፊት መቆም የምንችል እንሆን ዘንድ ግንባራችን ላይ ያለው ስመ እግዚአብሔር የተሰነገለ የተወለወለ ይሆን ዘንድ ለዚህና ለመሳሰሉት ምክንያት ራዕይ 14:1 ላይ ራዕይ 14:1 ላይ በግንባራቸው ላይ የአባቱ ስም የመንፈስ ቅዱስም የበጉ ስም ተጽፎ ነበር ይላል። ሰው ግንባር ላይ ስመ እግዚአብሔር አለ፣ ስመ ሥላሴ አለ። የሰው ፊት የሚያስፈራ የሚያደርገው እኮ ግንባራችን ላይ ያለው ሰው እግዚአብሔር። እንስሳት አራዊት ሁሉ ሰውን ይፈሩታል። ለመቅሰፍት ወይ በልዩ ምክንያት ካልሆነ በስተቀር አንበሳ እንበለው፣ ዝሆን እንበለው፣ ዘንዶ እንበለው ሰውን ካዩ መንገድ ሰብረው ወደ ሌላ ነው የሚሄዱት እንጂ ሰውን ለመጣላት አይመጡም። ወይ በመቅሰፍት ወይ በልዩ ሁኔታ ካልሆነ በስተቀር ታዘዙ። ለምን? ስመ እግዚአብሔር ስላለ ምንም እኛ ሰውነታችን ፊዚካሊ ደካማ ቢሆን ያ ያስፈራቸዋል። እንግዲህ ሰው ህይወቱ በጸጋ እግዚአብሔር እየተጎበኘ ከኃጢአት እየራቀ እየነጻ በሄደ መጠን ግንባሩ ላይ ያለው ሰው እግዚአብሔር እያጠራ እያበራ ይሄዳል እና አሁን የቅዱሳን ፊታቸው የሚያስፈራ ትክ ብሎ ለማየት ራሱ የሚከብድ አንዳንዴም ደግሞ በጣም የማይቻል እየሆነ የሚሄደው ይሄ ጸጋ ላይ ጸጋ እየተጨመረላቸው ሲሄድ ይሄ ግንባራቸው ያለው ሰው እግዚአብሔር ልክ
ብርሃንን ከባድ የሆነ ብርሃንን እንደሚያወጣ አይነት መብራት ከዛ በለጠ እየሆነ ይሄዳል። በአንጻሩ ደግሞ ይሄንን ስናሳድፈው ልክ ጭቃ ላይ እንደወደቀ ወርቅ ምንም ብሎ ከነመረው የማይታወቅ ይሆናል። አሁን ሰው ምንድነው ይሄ ቀትር ቀለለው ምናምን የሚባለው እኮ እንደዛ ስለሆነ በቃ ኃጢአት እያደፈ ሲሄድ ሰው ቅልል እያለ ይሄዳል። በአንጻሩ እየከበረ ሲሄድ ደግሞ ፊቱ ራሱ ለማየት ልክ ብሎ ለማየት ራሱ እየከበደ ይሄዳል። አሁን የቅዱሳን ስዕል መሆኑ ራሱ አንድ ስዕል የሚታወቀው እዚህ የቅዱሳን ስዕል ሲሆን እዚህ ክብ ነገር አለ አይደለም? ሃሎ ይባላል። በአማርኛ ምንም እስካሁን በግዕዝም አላገኘሁም፣ ግን ሃሎ በእንግሊዝኛ ይሉታል። ክብ ያን የሚያሳይ ነው። ስለዚህ ሜሮን ማለት እንግዲህ ከግንባር መታተም ይጀምራል፣ ጆሮ ቀጥሎ ይታተማል። ለምን ዘበወዝን ሰሚዐ ለይስማ እንደተባለው ይሄ ጆሮአችን የእግዚአብሔርን ቃል መስሚያ ነው ብሎ የባጤ ቆጡን በዚህ ወጣ በዚህ ወረደ ወሬ ብሎ እዚህ ዛማማ እንትን መባይ አይደለም። ይሄ የባከነ ጆሮ ሊሆን አይገባም። የእግዚአብሔርን ቃል ለመስማት ሪዘርቭድ ነው። አሁን አንድ ቦታ ሪዘርቭድ ከሆነ እኮ ለዛ ለተቀመጠለት ካልሆነ በቀር ሌላ ዓላማ ማዋል አይቻልም። አንድ መስሪያ ቤት ፊት ለፊት ላይ ለባለስልጣኑ ሪዘርቭድ ነው የተባለ መኪና ማቆሚያ ላይ ዝም ብሎ መንገደኛ ወይም እንግዳ ማቆም ይችላል? እንደዛ ማለት ነው። የጆሮአችን አይናችን ሁሉ ለእግዚአብሔር ሪዘርቭድ ነው። ሕዋሳቶቻችን የእግዚአብሔርን ስራ መስሪያ ነው። የክርስቲያን አካል ስጋ የከበረ ነው። ይሄ ስጋ ክፉ ነው። ይሄ ደካማ ስጋ የሚባል ይሄ ኦርቶዶክሳዊ ትምህርት አለ። ስጋ ሰውነታችን የከበረ ነው። እግዚአብሔር የምናከብረው በዚህ ሰውነት ነው። ስጋው ደግሞ እንቀበለው በዚህ ከንፈር ነው። ያ ስጋው ደግሞ የሚገባው በዚህ ሰውነት ነው። ስለዚህ የክርስቲያን ሰውነት ሁሉ የከበረ ነው። የእግዚአብሔር ስራ መስሪያ አካል ነው እንጂ ትርፍ አካል የሚባክን አካል እንደዚህ የለም። እና ሜሮን እሱ ነው ባጭሩ። ሶስተኛው ሚስጥረ ቁርባን ነው። ሚስጥረ ቁርባን የክርስቶስን ስጋና ደም የምንቀበልበት ድንቅ ሚስጥር ነው። በዕለተ ዓርብ ስጋውን ቆርሶ ደሙን አፍሶ ለዓለም ለሰው ልጆች ሁሉ ምግብ አድርጎ ሰጥቷል። ያንን የህይወት ምግብ የምንቀበልበት ነው። ጥቅሶቹ እዚህ መጽሐፉ ላይ ስላለ ጊዜ ለመቆጠብ ወደ ዝርዝሩ አልገባም። ባጭሩ ግን ህብስቱ ስጋው ወይኑ ደሙ ሆኖ በጸሎተ ቅዳሴው ተለውጦ ይሰጠናል። በዚህ ምስጢር አማካይነት የዘላለም ህይወትን እናገኛለን። ራሱ ጌታችን እንዳለው እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁ። በቃ ምክንያቱም በራሳችን ተሰጥቶን የነበረውን ህይወትም አበላሸ ነው። ያን ህይወት የጸጋንን አዳምና ሔዋን አበላሹት፣ ሞት ገባ። አሁን ያን ሞት የሚያስወጣው ህይወት ራሱ ክርስቶስ የተከለከለ ፍሬ በልቶ ሞት ወደ ውስጣችን ገባ በልተን። አሁን ደግሞ ሞትን የሚያስወጣው ህይወት ራሱ ክርስቶስ ወደ ውስጣችን ሲገባ ሞት ይጠፋል፣ ህይወት ይሰጣል። አዛ በራሳችን ህይወት የለንም። ስለዚህ በተከለከለ ፍሬ ሞት እንደገባ አሁን ደግሞ በተፈቀደ ምግብ በክርስቶስ ሞት ይጠፋል፣ ህይወት ይገባል። ስለዚህ በቅዱስ ሥጋው በክቡር ደሙ የምናገኘው አንዱ መዳን የዘላለም ህይወት። እሱን ካልበላን እሱን ካልጠጣን ምንም ህይወት በራሳችን የለንም። ሌላው ከክርስቶስ ጋር እንዋሃዳለን ነው። በስጋውና በደሙ ከሱ ጋር እንዋሃዳለን። ምን ብሏል? ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ስለዚህ አንድ ክርስቲያን እውነተኛ አማናዊ ቤተ መቅደስ የእኛ ሰውነት ነው። ይሄም እኛ የምንሰራው ቤተ መቅደስ እኛን ለማገልገል እኛ የምንሰራው ነው። ሲያረጅ እኛ የምናድሰው እኛ የምንሰራው ነው። እውነተኛው በትንሣኤም የሚነሳ በአካል ዘይመውት ከብሮ የሚነሳው አማናዊ ቤተ መቅደስ ሰው ነው። ሌላው የሰው አገልጋይ ነው። በነገራችን ንዋያተ ቅድሳቱ እኛን ለማገልገል ነው። ቤተ መቅደሱ ህንፃ ቤተክርስቲያን እኛን ለማገልገል ነው። እውነተኛው ቤተ መቅደስ የክርስቶስ ሰው የሥላሴ ቤት ሰው ነው። ያን ከጠበቅ ነው። ስለዚህ በስጋውና በደሙ ክርስቶስ ይዋሃደናል፣ ከኛ ጋር ይኖራል። ሌላው የኃጢአት ይቅርታ እናገኛለን። ስጋውን ስንበላ ደሙን ስንጠጣ የኃጢአት ይቅርታ እናገኛለን። ዕለት ዕለት ኃጢአት ስለምንሰራ በየጊዜው በተቻለ መጠን ተናዘን የኃጢአታችን ማስተስሪያ የሆነውን ስጋውን ደሙን እንቀበላለን። ምክንያቱም ለኃጢአታችን የተሰዋው መስዋዕት ስጋውና ደሙ ንስሐ መዘጋጃ ነው። ተዘጋጅተን ነው መቅረብ ያለብን። ተጸጽተን በበደላችን ምህረቱን ተስፋ አድርገን እባክህ አንተ ለኃጢአተኞች የተዘጋጀህ መድኃኒት ነህ። እኔ ኃጢአተኛ ነኝ፣ በሽተኛ ነኝ፣ ያላንተ መድኃኒት የለኝም። ስለዚህ መድኃኒት ሆነኝ፣ ዕዳ በደል አታርግብኝ ብሎ በትህትና የማይገባን መሆናችንን አምነን መቅረብ። በዚህ ምክንያት ስጋውን ደግሞ ስንቀበል እንደዚህ ባለ ሁኔታ የኃጢአታችን ይቅርታ እናገኛለን። ስለዚህ በቸርነቱ የተሰጠን መድኃኒት ነው። እንዲያው ወደዚህ ጊዜ ስለወሰድኩ ወደ ዝርዝሩ አልገባም እንጂ ስጋውን ደግሞ የመቀበል ጉዳይ በእውነቱ በጣም መሰረታዊ ነገር ነው። ሁላችንም ክርስቲያኖች የሆንን መቀበል አለብን። ከክርስቶስ ተለይተን ከማን ጋር ነው የምንኖረው? ምን ይጠቅመናል? አሁንማ ያሉ አንድ ትልቅ አባት አሉ። አንድ ትልቅ ገዳም ላይ
እነዚህ መናኞች ምን ይሄዱና ዝም ብለው የማይቆርቡ ከሆነ ይመክሯቸዋል፣ ይሏቸዋል። አሁን ወደ ስጋውና ደሙ የማይቀርቡ ከሆነ እንዲህ ከክርስቶስ ጋር ካልኖራችሁ ከኛ ከሰዎች ጋር መኖር ምን ይጠቅማቸዋል? በቃ ገዳማችንን ልቀቁ ይላሉ። ምክንያቱም ምን ይጠቅማል ከሰው ጋር መኖር? ባል ከሚስት፣ ሚስት ከባል፣ ከቤተሰብ ከቤተሰብ ምን ከምን ጋር መኖር ከእግዚአብሔር ጋር ካልኖር ምንድን ነው ጥቅሙ? ይቀራል። ስለዚህ ስጋውና ደሙ በእውነቱ የመቀበል ህይወት አሁን ተመስገን ነው። ብዙ ለውጦች አሉ፣ እግዚአብሔር ይመስገን። ከተወሰኑ ዓመታት በፊት እኮ ከ70 ምናምን 80 ዓመት የጃጁ ሽማግሌዎች እና ከህፃናት በቀር የሚቆርብ እኮ ብዙ አልነበረም። እግዚአብሔር ይመስገን አሁን ብዙ ወጣት ይቆርባል። ተመስገን። ይሄ የትምህርት ውጤት ነው። ይሄ ስብከተ ወንጌል ውጤት ነው። ለውጦች አሉ፣ እግዚአብሔር ይመስገን። ብዙ ስራ ግን ይጠብቀናል እና ማንም ሰው ወደ ስጋና ደሙ የሚቀርበው በቅቶ አይደለም። ማንም ሰው በቅቶ አይቀርብም። እንኳን እኛ አለ መላእክት እንኳን እነ ቅዱስ ሚካኤል ስጋውን ደሙን ለመቀበል አይበቁም። እነሱ መላእክት አይቀበሉም፣ በዛ ህይወታቸው ሌላ ነው እንጂ እንደኛ የሚቀበሉ ቢሆኑ ግን የሚካኤልን የገብርኤል ያህል ንጽህና ያለው ሰው ቢኖር እንኳን ስጋውን ደሙን ለመቀበል አይችልም። ስለዚህ አምላካዊ ስጋና ደም ነው። ማን ነው ይሄን ተገብቶት የሚበቀበል? ለማንም ይሄ ተገብቶት የሚሰጥ ሊሆን አይችልም። ሺህ ዘመን ሰው በበረሃ ተዘቅዝቆ ቢጸልይ አንድ ቀን ለመቁረብ ብቁ አይሆንም። ስለዚህ በሰው ብቃት የሚሆናል። ጸጋ የሚባለው እኮ ለዚህ ስጦታ ነው። በቃ በቸርነቱ የተሰጠ ስጦታ ነው። እኚህ ሰው የሆነ ስለጾመ የሆነ ስለሰገደ በቃ አንተማ እንዲሁም ይሄ በጣም አደገኛ ክደት ነው። አሁን አንዳንድ መበለቶች የሚያስቸግሩ ነበሩ። ወጣቶች ወደ ቁርባን ሲቀርቡ እግዚኦ አይ 8ኛው ሺህ አሁን አንቺ ልቆርብ እያሉ እነሱ አሁን 70 ዓመት ወይ 60 ዓመት ስለሆናቸው በቅተዋል በእነሱ ቤት ለመቀበል። አደገኛ ክደት ይሄ ነው። በ60 ዓመት በ70 ዓመት ሰው ስጋውን ደሙን ለመቀበል አይበቃም። እንኳን በ60 ዓመት 60 ሺህ ዓመት ኖሮ ቢጋደል አንድ ቀን ለመቁረብ አይበቃም። ጸጋ ነው። ጸጋ ማለት ይሄ ነው። ቅዳሴ ጊዜ ላይ ነው አይደለም? ንቅረብ ለመድኃኒተ ሕይወት ወቅድሳተ በጥበበ እግዚአብሔር ንንሳ ዘተወህበ ለነ ጸጋ ይላል። በጥበበ እግዚአብሔር ጸጋ ሆኖ የተሰጠን፣ ጥበበ እግዚአብሔር ማለት ፈሪሃ እግዚአብሔር ነው። ጸጋ ሆኖ የተሰጠንን ስጋውና ደሙን ለመቀበል በፈሪሃ እግዚአብሔር ሆነን እንቅረብ። ጸጋ ሆኖ ነው የተሰጠን። ቀዳሹ፣ አስቀዳሹ፣ ህፃኑ፣ ሽማግሌው ማንም ሊበቃ አይችልም። ግን ተዘጋጅቶ መቅረብ። አንተ መድኃኒት ነህ፣ እኔ በሽተኛ ነህ። ሌላ ምን አማራጭ አለ? አንተ ደግሞ ራስን የሰጠኸው ተመስገንና ለበሽተኞች ነው። አይ ሳትበቁ እንዳትቀሩ አላልክም። ጥያቄና ግን ደግሞ በድፍረት እንዳይሆን አቤቱ ዕዳ በደል እንዳይሆንብኝ ብሎ በመሰቀቅ መቅረብ ይገባል። አሁን ጸሎታቱ እንደዛ ናቸው። ንጹህ ያልሆነ ከስጋውና ከደሙ አይቀበል የሚሉት እንድንዘጋጅ ነው እንጂ መቼም ንጹህ ሆነን የምንቀርብ ሆኖ አይደለም። ግን እየተሳቀቁ መቅረብ ደግሞ ያስፈልጋል። ያደገኛ መሳቀቅ ያስፈልጋል። ዘና ማለት አይደለም። የኦርቶዶክሳዊ ትምህርት ዓላማ እኮ እንድንሳቀቅ ነው። አሁን ተሳቀን ኋላ ብንዝናና አይሻልም? አሁን በአጓጉሉ ዝም ብለን ምንም ችግር የለም ጸድቅ ያለው እያሉ ተጃጅ ኋላ ችግር ላይ ከመውደቅ። ስለዚህ የኃጢአት ይቅርታ እናገኛለን እና ሁላችንም በእውነት ወደዚህ መቅረብ ያስፈልጋል። ይሄ ወይ ሳታገባ ወይ ሳትመነኩስ ምናምን የሚሉ ካለማወቅ የተፈጠሩ ነገሮች እግዚአብሔር ይመስገን አሁን ብዙ ተስተካክለዋል። በአንዳንድ ራቅ ያሉ ገና አይነት ቦታዎች ካልሆኑ፣ ስለዚህ በምስጢረ ቁርባን የምናገኘው ይህንና የመሳሰሉ መሰረታዊ የመዳን ጸጋዎችን ነው። ሶስተኛውና አራተኛውን ባጭሩ እናንሳና እንጨርሳለን። አንደኛው እምነት ነው። ሁለተኛው እነዚህ ምስጢራት መፈጸም ነው። ሶስተኛው የተቀበሉትን የመዳን ጸጋ አጽንቶ መጠበቅ ነው። ጸጋን ተቀብለናል፣ መዳንን ተቀብለናል። ግን ይሄን መጠበቅ ደግሞ ይጠበቅብናል። ምክንያቱም ጸጋ ስጦታ ነው። ስጦታ ደግሞ ካልጠበቁት ምን ይሆናል? ይወሰዳል። አዳምና ሕይወት ተሰጣቸው፣ ስላልጠበቁት ሰጡት። አሁንም ይሁን የባህሪ የግዴታ ተጣብቆ የሚኖር አይደለም። ጸጋ ነው። ከጠበቅነው ይጠብቀናል፣ ሕያዋን እንሆናለን። ጸጋውም እያደገ ይሄዳል። ካልጠበቅነው ደግሞ ገብቶ መውጣት ይመጣል። ስለዚህ ሶስተኛው ይህን ጸጋ ለመጠበቅ መጋደል ነው። አንደኛ ጢሞቴዎስ 6:11-12 ቅዱስ ጳውሎስ ጢሞቴዎስን እንዲህ ይለዋል፣ አንተ ግን የእግዚአብሔር ሰው ሆይ የታመንህለትን የዘላለምን ሕይወት ያዝ። የዘላለምን ሕይወት ምን አድርጋለሁ? ያዝ። እንዲህ ሰይጣን ሊወስድ ይመጣል፣ ክፉ ፈቃድ ሊያስጥለን ይነሳል። ስለዚህ ያዝ። የዘላለምን ሕይወት ተቀብለናል፣ ግን እንዳንጥለው። ገና አልገባንም። አሁን ጅምሩ ላይ ነን፣ መንገዱ ላይ ነን፣ ከፍጻሜው አልደረስንም። አንደኛ ቆሮንቶስ 9:24-27 ላይ ቅዱስ ጳውሎስ ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ
ይሄ ውሸት የሚመስለው እንዳይኖር አይ ቅዱስ ጳውሎስ ማመን ኑሮበት እንደው ለትትና ነው እንጂ የሚል ሞኝ እንዳይኖር ከዛው ቀጥሎ ቅዱስ ጳውሎስ የእስራኤላውያን ታሪክ ጠቀሰ። አንደኛ ቆሮንቶስ ምዕራፍ 9 በዚህ ይጨርስና ምዕራፍ 10 ላይ የእስራኤላውያን ታሪክ ያነሳል። ምን አለ? ወንድሞቼ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረ መንፈሳዊ ዓለት ጠጥተዋልና ያ ማለት ክርስቶስ ነበር እያለ ይቀጥልና በኋላ ግን ምን ሆነ ይላል? ከነርሱ እግዚአብሔር ግን ከነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋል። አሁን የእስራኤላውያን መሪ ማን ነበረ? ከግብፅ ሲወጡ ሙሴ ምድረ ርስት ገብቷል አልገባም። ስለዚህ ቅዱስ ጳውሎስ እንዲሁ እኔም ላልገባ እችላለሁ ስል እንዲሁ በትትና ነው የሚል ሞኝ እንዳይኖር። እንዲህ የእስራኤላውያን መሪ ሙሴ አልገባም። ከእግዚአብሔር ጋር ብዙ ጊዜ የተነጋገረው ሙሴ እንኳን አልገባም። ሊቀ ካህናት ተብሎ የተሾመው አሮን አልገባም። ምድረ በዳ ወድቀው ቀርተዋል በስህተት ምክንያት። ስለዚህ እኛስ እንደዛ ያለ መሆኑ ምን ዋስትና አለን ነው? እነዛ የተቀበሉት ምሳሌያዊ ጸጋ ነው። መናው የስጋው ደሙ ምሳሌ ነው። ከአለት የፈለቀው ውሃ ክርስቶስ ከጎኑ የሚያፈሰው የደሙ ምሳሌ ነው። እነዛ ምሳሌያዊ ጸጋ ተቀብለው ሲበድሉ ምሳሌያዊ ምድረ ርስትን እንኳን እንዳይወርሱ እንደተደረጉ ሁሉ እኛ ግን አማናዊ ጸጋ ስጋውን ደሙን ተቀብለን ካጠፋን አማናዊቷን መንግስተ ሰማያት አንወርስም ነው። ከግብፅ መውጣት ብቻ አልበቃቸውም። ያን ሁሉ አልበቃቸውም። እኛም ዝም ብሎ በጥምቀት ከሞት ማምለጥ ልጅነት መሰጠት ይሄ ሁሉ አይበቃንም። መጽናት አለብን ነው ቅዱስ ጳውሎስ ማለት ነው። እንደሚታወቀው ስታቲስቲክሱ በጣም አስፈሪ ነው። ከግብፅ ከወጡት ከነዛ ሁሉ ህዝብ መካከል የ40ውን ዓመት ጉዞ አልፈው ምድረ ርስት የገቡት ስንት ሰዎች ናቸው? ስንት ሰዎች ብቻ ነበሩ? 2 ብቻ ነበሩ፣ ካሌብና ኢያሱ። ሌሎቹ በምድረ በዳ ከግብፅ ከወጡ በኋላ የተወለዱት ናቸው። ስለዚህ ከባድ ነው ብሎ በመጀመር ብቻ ጨርሻለሁ። መንግስተ ሰማያት እንደምገባ እርግጠኛ ነኝ፣ ጸድቄያለሁ ማለት ይሄ ዳቢሎሳዊ ትምህርት ነው። እንዲህ የሚል የለም። ማንም ሐዋርያ እኔ እንደምጸድቅ እርግጠኛ ነኝ መንግስተ ሰማያት ገብቼ አላለም። እንዲህ ያላለውን ጉዞ ላይ ነና ጉዞ ላይ ያለ ሰው ደርሻለሁ ይላል። ቀጥሎ ምን እንደሚገጥመው ምን ይታወቃል? ራዕይ ምዕራፍ 2 ቁጥር 8-11 ላይ እስከ ሞት ድረስ የታመንክውን የሕይወት አክሊልንም የሕይወትንም አክሊል ይሰጣል ይላል። ስለዚህ የሕይወት አክሊል የሚሰጠው መቼ ነው? እስከ ሞት ድረስ ስንታመን ነው። ለጀመረ አይደለም። እስከ መጨረሻው የጸና ምን ይሆናል አለ? ይድናል። የጀመረው ይድናል ብሎ እስከ መጨረሻው መጽናት ይጠይቃል። ተጋድሎ የሚባለው ይሄ ነው። የሐዋርያት ሥራ 14-22 ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል። አንድ ጸድቀናል፣ ምንም አይጠበቅብን፣ በቃ ጌታን ማመስገን ብቻ ነው የሚል ነገር የለም። በብዙ መከራው ራሱ መንግስተ ሰማያትን ያስወርሳል ማለት አይደለም፣ ግን ወደዛ ለመግባት ግን ብዙ መከራ ማለፍ ይጠይቃል ነው። ይሄ መጽሐፍ ቅዱስ የሚያስተምረው እንደዛ ነው። ፊልጵስዩስ 2:12 ላይ ቅዱስ ጳውሎስ ይህን ሁሉ አጠቃልሎ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ምን አድርጉ? ፈጽሙ፣ ፐርፌክት አድርጉ። ፈጽሙ የሚባለው ለጀመረ ነው ላልጀመረ ሰው? ፈጽሙ የሚባለው ለጀመረ። ላልጀመረ ምንድን ነው የሚባለው? ጀምር እንዴና ግባ ነው የሚባለው። ለገባ ለጀመረ ግን ምን ሆን? ጨርስ፣ ፈጽም። ስለዚህ እኛ ገብተናል፣ ጀምረናል፣ ጉዞ ላይ ነን፣ መንገድ ላይ ነን፣ ግን ገና አልጨረስም። ይሄ የሩጫው መጨረሻ ይሄ ምንድን ነው የሚባለው? ያችን ሲያልፉ አሸነፉ የሚባልባት እዛ አልደረሰም። ሩጫውን ጀምረናል፣ እየሮጥን ነው፣ ግን አክሊሉን ለመቀበል ገና ሩጫችንን አልጨረስንም። ስለዚህ ፈጽሙ በመፍራትና በመንቀጥቀጥ የሚለው ለዚህ አሁን በፕሮቴስታንቱ ዓለም መፍራት መንቀጥቀጥ እንዳለማመን ነው የሚቆጠረው። ለምን ትፈራለህ? ጌታ ሞቶልህ ምናምን ይህ መጽሐፍ ነው የሚለው። በመፍራት በመንቀጥቀጥ ለምን? ደካማ ነን። ቀጥሎ ምን እንደሚገጥመን አናቅም። ታላቁ አባት አባ ጋቶን የተባለው ክፉ ላለመናገር በአንደበቱ ድንጋይ ጎርሶ ነው የኖረው እና ጸሎት ሲያደርግ እንዲህ ካልሆነ በቀር ድንጋዩን አያወጣም። እንዲህ ሆኖ ነው የኖረው። ኋላ ሊሞት ሲል ጭንቅ ሲል አዩት ሌሎቹ አባቶች እና አባታችን አንተም ትፈራለህ? ድንጋይ ጎርሰህ ኖረህ ምን እዳለብህ አንተማ?
እናንተስ ጥሩ መሰከራችሁልኝ፣ እሱ ግን ምን እንደሚለኝ ምን አውቃለሁ? ካለ ፍትሐ ሰብእ ወካለ ፍትሐ እግዚአብሔር። እግዚአብሔር ፍርድ ሌላ ነው፣ የሰው ፍርድ ደግሞ ሌላ ነው። ማን ድንጋይ ጎርሰህ ኑር አለ ቢለኝስ? ድንጋይ ጎርሰህ ኑር ልኝ ብያለሁ ቢል በየትኛው ዳኛ መካሰስ ይቻላል? እንዲህ ማለት ትለኝ አትችልም ማለት ይቻላል? እስኪ ና እንዋቀስ ማለት ይቻላል? የእሱን ፍርድ ምን እናውቃለን? እኛ መልካም በመሰለ ሌላ ምንም ከቸርነቱ በቀር። ለዚህ ነው በከመ ምሕረትከ አምላክነ ወአኮ በከመ አበሳነ የምንለው። እንደ በደላችን አይደል፣ እንደ ቸርነት ይሁን። ወኢትባ ውስተ ቅስት ምስለ ገብርከ እስመ ይጸድቅ ሁሉ ሕያው በቅድሜከ ይላል ዳዊት መዝሙር 142 ላይ። አቤቱ ከባሪያህ ጋር ወደ ፍርድ አትግባ። ምክንያቱም ማንም በፊትህ ፍርድን ማሸነፍ አይችልም። በፍትህ ማለት ነው። በካህሊነቱ በፍትህ እንከራከር ቢባል ማንም ፍቱን ማለፍ አይችልም። እንደው ሌላ ዳኛ የለም እንጂ ቢኖርና እግዚአብሔርና ሰው ቢከራከር እግዚአብሔርን ማሸነፍ የሚችል የለም። በፍርድ ማለት ነው። በፍትህ እንዲህ ነው ብሎ እግዚአብሔር ያደረገው ሊገለጽ የማይችለው ማብራራት የማይቻለው። ስለዚህ ሶስተኛው ይህን ጸጋ መጠበቅ ነው። አራተኛውና የመጨረሻው በእምነት ላይ ተመስርተን በምስጢራት የሚገኘውን ጸጋ ይዘን ተቀብለናልና ይሄንን አጽንተን በዚህ ላይ ተመስርቶ ክርስቲያናዊ መልካም ስራ መስራት ነው። በስራ አንድንም ይታወቃል። አሁን ፕሮቴስታንት ዓለም ባልተረዳው መንገድ ለማጣጣልም ብላክ ሜይል ለማድረግ የሚሉት በቃ ኦርቶዶክሳውያን ሰው የሚድነው በስራ ነው ይላሉ። ይህ ፍጹም ነውር ነው። ሰውን በማይለው መውቀስ ስትሮማን አርጊመንት የሚሉት ነው። ሰውን በማይለው ወቅሶ ከዛ ስህተት ነው አይደለም። ሰው በእምነት ይድናል። በእምነት ብቻ ግን አይድንም። ሰው በእምነት ብቻ እንደማይድነው ሁሉ ደግሞ በስራም ብቻ አይድንም። ምን ጥያቄ የለውም። ስለዚህ አምኖ መስራት ግን ተገቢ እንደሆነ የሚነግረን መጽሐፍ ቅዱስ ነው። ስለ እምነት ደጋግሞ የተናገረው ቅዱስ መጽሐፍ ስለ ስራ አስፈላጊነት ይናገራል። ለምሳሌ ቅዱስ ጳውሎስ ስለ እምነት በጣም ደጋግሞ እንዳስተማረ ሁሉ ስለ ስራም ደጋግሞ አስተምሯል። ሮሜ ምዕራፍ 2 ከቁጥር 6 እስከ 10 ላይ እርሱ ላይ እያንዳንዱ እንደ ስራው ያስረክበዋል ይላል። እንደምን ያስረክበዋል አለ? እንደ ስራው። እንዲህ ስላለ እምነት ባያስፈልግ ነው አንልም። እምነትን በተመለከተ የተነገረውን ይዘን ነው። ስለዚህ እንደ ስራው ያስረክበዋል አለ። ራእይ ምዕራፍ 20 ቁጥር 12-15 ላይ ሙታንን በመጽሐፍ ተጽፎ እንደነበረው እንደ ስራቸው መጠን ተከፈሉ። በትንሣኤ ጊዜ የሚከፈሉት እንደ ስራቸው ነው ይላል። እኔ ይሄ ይዞ የማያምነው ሁሉ መልካም ከሰራ ይጸድቃል አይባልም። አምኖ ነው። በጥምቀት ከብሮ ነው። ሥጋውን ደሙን ተቀብሎ በዚህ ላይ ሆኖ የሚሰራ ስራ በትንሣኤ ጊዜ ክብር ያሰጣል፣ ሕይወትን ያሰጣል። ካልሆነ ደግሞ በአንጻሩ ሐሳርን ያሰጣል። ራእይ 22-12-15 ጌታችን እንዲህ አለ ለዮሐንስ ለሁላችን፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። እንደ ስራው መጠን እከፍል ዘንድ። ዮሐንስ ወንጌል ምዕራፍ 5 ቁጥር 28-29 በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድርጉ። ስለዚህ መልካም ያደረጉ ለምን ይነሳሉ? ለክብር ለሕይወት። ክፉ ያደረጉ ለፍርድ ለኩነኔ። ስለዚህ አነሳሳችንን የሚወስነው ግልጽ ነው፣ ስራችን ነው ማለት ነው። ታዲያ ይሄ ሁሉ እያለ ስራ አያስፈልግም ማለት እንዴት ነው የሚቻለው? ግርም እኮ የሚል ሙሉ ወንጌል ቤተክርስቲያን ናት። ወንጌልን በሙሉ የምታምነው ሌላው የሚመቸውን ጥቅስ ይመዝና ያን ያጮኸዋል። ሌላ የሌለ እስኪመስል ድረስ ድንቆር ያደርጋል። በቀኝና በግራ ስለሚቆሙት የተነገረውን አስታውሱ። በቀኝ የሚቆሙትን ምንድን ነው የሚላቸው? ተርቤ፣ ተጠምቼ፣ ታስሬ። ይሄ ሁሉ ምንድን ነው? ይሄን ማድረግ ምንድን ነው? ስራ ማለት ሌላ ምንድን ነው? ስራ ማለት ብሎ ማራስ መቆፈር ብቻ መስሏቸው ይሆን? የተራበ ማብላት፣ የተጠማ ማጠጣት፣ የታሰረ መጠየቅ፣ የታመመ መጠየቅ፣ እንግዳ ሲመጣ መቀበል፣ ይሄ ነው። ይሄን ያደረጉትን እናንተ አባቴ ብሩካን ኑ ዓለም ሳይፈጠር ወደ ተዘጋጀላቸው የዘላለም ሕይወት ግቡ አላቸው። ይሄን አይተን መድኃኒዓለም ስራቸውን ነው የመሰከረው። አምነው ሰርተዋል። በግራ የሚቆሙትን ደግሞ ይሄንኑ ስላላደረጉ እናንተ ርጉማን ከኔው ግዷል። አምነዋል ሁለቱም እኮ። ለምን በምን ታወቀ? ጌታ ሆይ አንተ በእውነት መቼ ወደኛ ተርበህ መጥተህ ተጠምተህ መቼ እንግዳ ሆነ ብለዋል እኮ። ጌትነቱን አምነዋል። የማያምን በነገራችን ላይ ለፍርድ አይቀርብም። ያላመኑ አሁን ተፈርዶባቸዋል። ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ በወልድ የማያምን የዘላለም ሕይወት የለውም፣ የእግዚአብሔር መቅሰፍት በእሱ ላይ ይኖራል ነው የተባለው። ስለዚህ ያላመኑ አሁን ኦልሬዲ ተፈርዶባቸዋል። ሌላ ፍርድ አያስፈልጋቸው። ያው ሲሄዱ ፍርዳቸውን ይቀበላሉ በሙሉ ማለት ነው። አሁን ከዛ መውጣት ይችላሉ። ገና
ህይወታቸው ስላለ ሲሞቱ ግን ኦልሬዲ ፍርዳቸውን በራሳቸው ላይ ስለፈጸሙ የሚገባቸውን ያገኛሉ። ያመኑ ግን በፊቱ ይቆማሉ። በፊቱ መቆምን የሚያስገኘው ራሱ እምነት ነው። አምነው የሰሩ የአባቴ ብሩካን ተብለው ወደ መንግስተ ሰማያት ይገባሉ። አምነው ያልሰሩ ደግሞ ከኔው ጉዱ ወደ ዘላለም ቅጣት ሂዱ ይባላሉ። ታዲያ ይሄ በግልጽ ተጽፎ እያለ ስራ ዋጋ የለውም የሚለው እንዴት ነው? ግርም እኮ የሚል ነው እውነት። ምን አባቴ ሆኜ ነው አለች አንድ ሴትዮ ይባላል። አንድ ሰው ይባላል ምን አባቴ ሆኜ ነው የት አባቴ እንዳደርኩ እንጃ ልጅ አለ ይባላል። እና እንደዛ ነው እውነት። እንዲህ ይገርማል እኮ። ይህን ሁሉ አጠቃሎ ቅዱስ ያዕቆብ ምዕራፍ 2 ቁጥር 14 እስከ 26 ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት ውስጥ ሊያድነው ይችላልን? አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? ልጅን መስዋዕት አድርጎ ከማቅረብ በላይ ስራ ምን ይምጣ? ቀልድ ነው ልጅን ማቅረብ? አይ በሰው ላይ ሁሉ ቀላል። ከዚህ በላይ ምን ስራ አለና ነው? አብርሃም በእምነት ብቻ ጸደቀ ይላል። በጭራሽ አምኖ ሰራ የማይነጣጠል ነው አለ። እንዲህ ይልና ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ራብ ወደ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ። ሰው ያለ እምነት እንደማይድን ሁሉ ያለ ስራ የማይድንም። ነፍስ ብቻ ሰውን ሰው አያደርገውም፣ ስጋ ብቻ ሰውን ሰው አያደርገውም። እንግዲህ መጽሐፍ ቅዱስ እየጨረስኩ ነው። እምነትን የሚያጎሉ ጥቅሶች አሉ። ስለ እምነት የሚናገሩ አሉ፣ ስለ ስራ የሚናገሩ አሉ። ሁሉንም አዋህዶ መረዳት ይገባል። ለምሳሌ ስለ እምነት ጠንከር አድርገው የሚናገሩ ጥቅሶችን ብናስታውስ ዮሐንስ 3:36 ላይ በልጁ የሚያምን የዘላለም ሕይወት አለው ይላል። ዮሐንስ 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የሚያምኑ የእግዚአብሔር ልጆች ይሆናሉ። በእርሱ የሚያምኑ ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያቱን ሊመሰክሩለታል ይላል የሐዋርያት ሥራ 10:43። ስለዚህ ስለ እምነት ብዙ ነገር ይናገራል። እንደዚህ ሁሉ ደግሞ ስለ ስራም ይናገራል። ደግሞ ስለ ስራ ሲናገር ማቴዎስ 16:27 ላይ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ይህ ያን ጊዜ ለሁሉ እንደ ስራ ያስረክበዋል ይላል። ሮሜ 1:6-10 እርሱ ለእያንዳንዱ እንደ ስራ ያስረክበዋል ይላል። ገላትያ 6:9 ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት ይላል። አንደኛ ጴጥሮስ 1:17 ላይ ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ስራ የሚፈርደውን አባት ብላችሁ ብትጠሩ ይላል። ስለዚህ ሁሉም አለ። ስለ እምነትም ተነግሯል፣ ስለ ስራም ተነግሯል። አዋህዶ መረዳት ኦርቶዶክሳዊ አረዳድ ማለት ያ አንዱ ብቻ ነጥሎ ሌላው ብቻ አንጠልጥሎ መሮጥ ሳይሆን ቅዱስ መጽሐፋዊ ኦርቶዶክሳዊ የሆነ አረዳድ ማለት ይሄ ነው። ስለዚህ መዳን የእግዚአብሔር ጸጋ ነው። ይህን የእግዚአብሔርን ጸጋ ለመጠቀም ደግሞ ማመን፣ እነዛን ምስጢራት መፈጸም